ይህ በጣም አስፈላጊ እውነታ ነው። ከራሳችን በመጡ ተነሳሽነቶች ማንነታችንን ለማወቅና ለመፈተሽ ያካሄድናቸው ጉዞዎችና እንቅስቃሴዎች በአመዛኙ በአሉታዊ መልኩ ተገድበዋል። እነዚያ የተገደቡ ምኞቶቻችን ደግሞ በውስጣችን በመከፋት፣ በተስፋ መቁረጥ ወይንም ጥላቻ መልኩ ተጠራቅመው ይገኛሉ። ውስጣችን የተጠራቀሙት እነዚያ ስሜቶች የፈለግነው ነገር በፈለግነው ጊዜ ከማድረግ የሚገድበን ማንኛውም ነገር ያለመፈለግ ጥልቅ እንቅስቃሴ ውስጥ ይከተናል። በሌላ አባባል ከመጀመሪያውም ወደ ትሬዲንግ እንድንገባ ያደረገን ያለ ገደብ ራስን የመግለጽ ፍላጎት ገደብና ደንብ ማስቀመጥ እንዳንችል ይታገለናል። አካሄዱ ልክኛ የምንፈልገውን አይነት ዓለም አግኝተን ግን ወደ ሰው ትከሻችንን ይዞ ከመግባታችሁ በፊት ደንብና ሕግ ማውጣት አለባችሁ፣ የምትገዙለት ዲሲፕሊን ያስፈልጋችኋል ብሎ ሲነግረን እንደማለት ነው። የደንቦቹን አስፈላጊነት ብናምንባቸውም ህይወታችንን ሙሉ ነፃ ለመሆን ስንሻ የኖርን ሰዎች ተመልሰን ደንብ ማውጣቱ አስቸጋሪ ይሆንብናል። ለአካሄዳችን መመሪያ ማውጣት፣ ለገንዘብ ስርዓታችን ደንብ ማስቀመጥ ከብዙ ትግልና ህመም በኋላ ልናሳካ የምንችለው ነገር ነው። ምክንያቱም የምንታገለው ነፃነት ያለ ገደብ ከሚሻው ራሳችን ጋር ስለሆነ ነው። እያልክ ያለሁት ስኬታማ ለመሆን ያለፈውን ስቃይና ፈተናን ሁሉ ማስታወስ አለብህ አይደለም፣ እና በምንም ሁኔታ ውስጥ መሰቃየትም አይጠበቅብህም። ያለፈው ዘመን ስቃያቸውን ለማስታመም ሳያስፈልጋቸው ውጤታማ ለመሆን የቻሉ ትሬደሮች ጋር አብሬ ሰርቻለሁ። ለማሳየት እየሞከርኩት ያለሁት መመሪያና ደንብ በምታዘጋጅና በዚያ መሰረት ለመራመድ በምትሞክርበት ጊዜ በምንም ያህል እንቅፋቶችና ፈተናዎች ውስጥ ማለፍ እንደሚጠበቅብህ ነው። ችግሩ ኃላፊነት ለመውሰድ አለመፈለግ። ትሬዲንግ ውስጥ ወዲያውኑ የሚታወቅና ከውጭ ጣልቃ ገብነት በግለሰባዊ ምርጫ ተመስርቶ የሚካሄድ ተደርጎ ሊወሰድ ይችላል። አስታውስ፣ እንዲጀመር እስካልፈለክ ድረስ ምንም ነገር አይጀመርም። እንዲቀጥል እስከፈለከው ድረስ ይቀጥላል፣ እስካላቆምከው ድረስ አይቆምም። መጀመሪያውም መሃሉ ሆነ መጨረሻው እኛ ከገበያ በምናገኘው መረጃ ላይ ተመስርተን በምንወስደው መሰረት የሚከሰቱ ናቸው። የመምረጥ ነፃነቱ እንዲኖረን እስከወሰንን ድረስ በምርጫችን ምክንያት ለሚከሰተው ነገርም ኃላፊነት ለመውሰድ ቁርጠኝነቱ ሊኖረን ይገባል። ነገር ግን ብዙ ጊዜ ነፃነቱን እንፈልገዋለን እንጂ በነፃነታችን ምክንያት ለፈጠርነው ነገር ኃላፊነት መውሰድ አንፈልግም። ትሬደሮች ነፃነቱን ፈልገውት ኃላፊነቱን ለመውሰድ ግን ዝግጁ ሳይሆኑ ሲቀሩ ግራ መጋባት ውስጥ ይወድቃሉ። የትሬዲንግ መራራው ሀቅ ግን ይህ ነው። ወጥነት ያለው ውጤት የምትፈልግ ከሆነ የሚመጣው ውጤት ምንም ቢሆን ሙሉ በሙሉ በጸጋ ለመቀበል ዝግጁ መሆን አለብህ። ይህንን አይነት ኃላፊነት የመውሰድ ዝግጁነት ወደ ትሬዲንግ ለመግባት ከሚወስኑ ሰዎች ውስጥ እጅግ ጥቂቶች ብቻ የሚኖራቸው ነው። በትሬዲንጉ ዓለም ኃላፊነት ለመውሰድ ያለው መንገድ አካሄዳችን ያልተጠናና በዘፈቀደ የሚካሄድ ማድረግ ነው። በዘፈቀደ የሚካሄድ ትሬድ ማለት አስቀድሞ ያልታሰበ ወይንም እንዲሁ በስሜት ተነሳስቶ የሚካሄድ ብዬ ነው የምተረጉመው። በእንደዚህ አይነቱ አካሄድ ውስጥ የትኛው ወጥ አካሄድን እንደሚሰራና የትኛው ደግሞ እንደማይሰራ ለመለየት የሚያስችል ምንም አይነት እድል የለም። የዘፈቀደ አካሄድ ኃላፊነት የማይወሰድበት ገደብ የለሽ ነፃነት ይወክላል። ያለምንም የተጠና እቅድ ትሬድ ስናደርግ መልካም ውጤት ካገኘን ለአካሄዳችን ኃላፊነት መውሰድ አይቸግረንም። ምክንያቱም ለስኬታችን አንዱ መንገድ መርጠን ምክንያት እናደርገዋለን። አሉታዊ ውጤት ወይንም ኪሳራ በምናገኝበት ወቅትም የምናላክክበት አንድ ምክንያት ስለማይጠፋ ኃላፊነቱን አሳልፈን እንሰጣለን። የገበያው ባህሪ በዘፈቀደ ቢሆን ኖሮ ወጥነት ያለው ሲስተም መፍጠር የማይቻል ይሆን ነበረ። ወጥ የሆነ ሲስተም መፍጠር የማይቻል ከሆነ ደግሞ ኃላፊነት መውሰድ አይጠበቅብንም። የዚህ ሎጂክ ችግሩ ከገበያ ጋር ያለንን ቀጥተኛ ግንኙነት የሚነግረን የተለየ ነገር መሆኑ ነው። ተመሳሳይ የባህሪ መገለጫዎች ናቸው እየተደጋገሙ የሚከሰቱት። ምንም እንኳን የአንዱ ፓተርን ውጤት የተለያየ ቢሆንም የአጠቃላዩ ፓተርኖች አካሄድ ወጥነት አለው። ይህ ግራ የሚያጋባ ነገር አለው፣ ነገር ግን በዲሲፕሊን የተደራጀ አቀራረብ መቅረፍ የሚችል ጉዳይ ነው። ዛሬ ቀኑ ሙሉ በርካታ የገበያ አናሊሲሶችን ሲሰሩ ውለው ለነገ ትሬድ የሚዘጋጁ ነገር ግን በቀጣዩ ቀን ካቀዱት ውጪ የሆነ ትሬድ የሚጀምሩ በርካታ ትሬደሮች ጋር ሰርቻለሁ። የሚያስጀምሯቸው ትሬዶች ብዙ ጊዜ ከጓደኞች ወይንም ከብሮከሮች የተገኙ ነው የሚሆኑት። መጀመሪያ አናሊሲስ ሰርተው የተዘጋጁበት የነበረው ትሬድ የዕለቱ አትራፊ ትሬድ ሆኖ ስለ መውጣቱ ሳልነግራችሁ የምትገምቱት ይመስለኛል። ይህ አካሄድ ምን ያህል ኃላፊነት ለመሸሽ ረጅም ርቀት እንደምንሄድ ማሳያ ነው። የራሳችን የሆኑ ሀሳቦችን ወደ ተግባር ስናስገባ
በሚገኘው ውጤት በቶሎ ደስተኛ መሆን እንችልበታለን። መጥፎ ውጤት ሲገኝ የእኛ ስህተት ነው ብለን ለመቀበል ግን ይቸግረናል። የሰው ሀሳብ ሲሆን ግን በቀላሉ የኪሳራ ኃላፊነቱን ለመሸከም ይቀለናል። ኃላፊነት ከመውሰድ በቀላሉ እንድንሸሽ የሚያደርገን ሌላ ባህሪም አለው ትሬዲንግ። እሱም እያንዳንዱ ትሬድ በዘፈቀደ ትርፍ ሊያመጣ የሚችል መሆኑ ነው። ድንገት ያመጣሽ ትርፍ ጀማሪም ሆነ ነባር ትሬደር ኃላፊነት ብትወስድም ባትወስድም በድንገት ልታገኘው ትችላለህ። ወጥ የሆነ ትርፋማነት ለማምጣት ዲሲፕሊን ያስፈልገዋል። ነገር ግን አልፎ አልፎ ብቅ የሚሉ ድንገቴ ትርፎች ኃላፊነት ወደምንወስድበት አሰራር እንዳንገባ እንቅፋት ይሆንብናል። ሽልማት በመስጠት የሚፈጠረውን የስነልቦና ለውጥ የተመለከቱ በርካታ ጥናቶች ተካሂደዋል። ለምሳሌ አንድ ጦጣ የሆነ ነገር እንዲሰራ አድርገ ሽልማት የምታስከትል ከሆነ ያንን ነገር ከሽልማቱ ጋር ያያይዘዋል። ከተወሰነ ጊዜያት በኋላ ስራውን አሰርተው ግን ሽልማቱን መስጠት ብታቆም እሱም ቀስ በቀስ ስራውን መስራቱን ያቆማል። ሽልማት እንደማያስገኝለት የተረዳው ነገር ላይ ጉልበቱ ማጥፋት አይፈልግም። ነገር ግን ከመነሻውም የሽልማት አሰጣጡ ወጥነት ያለው ሳይሆን እንዲሁም በተዘበራረቀ መልኩ ነው ከተጀመረ የሚኖረው ውጤት የተለየ ነው። ሽልማቱን ላለመስጠት ስትወስን ጦጣው ከዚህ በኋላ ሽልማቱ ላይኖር ይችላል ብሎ የሚጠረጥርበት ምንም እድል የለውም። ከዚህ በፊት ሽልማቱ የሚሰጠው ጊዜ በድንገተኛነት ስለሆነ ጦጣው ስራውን ለማቆም ምንም ምክንያት የለውም። አንዳንዶች ሽልማቱ ለረጅም ጊዜ ቆሞ እንኳን ያለማቋረጥ በስራው ሲገፉበት ይስተዋላል። እንግዲህ ለተዘበራረቀ ድንገተኛ ትርፍ ሱሰኛ ልንሆን የቻልንበት ምክንያት አይገባኝም። ስገምት ግን ድንገተኛ ሽልማት በምናገኝበት ጊዜ ከውስጣችን በሚመረተው ደስታ ፈጣሪ ኬሚካል የተነሳ ይመስለኛል። የሱስ መጥፎ ጎኑ አማራጭ አልባ አድርጎ ነው የሚያስቀምጠን። ሱስ በተወሰነ መጠን አእምሯችን ስለሚቆጣጠረው የመጀመሪያው ስራችን ሱሳችንን ለማሟላት ያለንን ኃይልና ንብረት ወደዚያ ማዞር ነው። ሱሳችንን ከማርካት ውጪ ያሉት በዚያን ወቅት ያሉ ሌሎች አማራጮች ሙሉ በሙሉ ድንገተኛ ትርፎች ሱስ ማዳበር ትሬደሮች ወጥ የሆነ የትሬድ የአእምሮ ቅኝት መፍጠር እንዳይችሉ እንቅፋት ከሚሆኑ ጉዳዮች ዋነኛው ነው። ችግሩ ውጫዊና ውስጣዊ ቁጥጥር ነገሮች ላይ ወደ ተግባር ለመግባታችን ማህበራዊ በሆነ ስርዓት አይኖረንም ስለሆነ ፍላጎትና ግቦቻችን ከማህበረሰቡ ጋር በሚጣጣሙ መልኩ መቃኘት ነው የለመድነው። ፍላጎትና ምኞቶቻችን ለማነሳሳት እርስ በርስ መተባበር እንደ ግዴታ ከመቁጠርም አልፈን ለብቻችን ለማሳካት የሚቻለን አይመስለንም። ከማህበረሰቡ ጋር ባለን ግንኙነት ግን ሌሎች ሰዎች የእኛን ምኞቶች እንዲያሳኩ የምንጠቀምባቸው ተጽዕኖ የመፍጠሪያ ቴክኒኮችን ተምረናል። ገበያው ውስጥ በርካታ ሰው ስለሚሳተፍበት ማህበረሰባዊ ይዘት ያለው ይመስለናል። ነገር ግን አይደለም። በገበያው ላይ እያንዳንዱ ተሳታፊ ራሱን ችሎ ነው የሚቆመው። ገበያው የሆነ ነገር እንዲያደርግልን ልንተማመንበት እንዲሁም ገበያው ላይ የምንፈልገውን አይነት ተጽዕኖ ልናሳርፍበት የምንችልበት እድል ጠባብ ነው። እኛ እንደ ሰው ምኞት፣ ፍላጎትና የሚያስፈልጉንን ነገሮች ሰዎችን በማባበል በማታለልና ሌሎች ዘዴዎችን በመጠቀም ማሟላት እንድንችል ሆነን አድገን አሁን ራሳችንን ያገኘነው ግን መሰል ነገሮችን ለመፈጸም በማንችልበት ገበያ ፊት ለፊት ነው። በመደበኛው ዓለም እጅግ ስኬታማ ከሚባሉ ሰዎች መካከል አብዛኞቹ በትሬዲንግ ስኬታማ የማይሆኑበት ምክንያት ለስኬቶቻቸው ምንጩ የተሻሉ የማባበያ ወይንም የማታለያ ዘዴዎች የነበሯቸው መሆኑ ነው። እነዚያ ዘዴዎች ለትሬዲንጉ ዓለም አይሰሩም። ገበያው ልቆጣጠር ወይንም ላባብል ብትለው ምላሽ አይሰጥህም። ነገር ግን እኛ ለገበያው የምንሰጠው ምላሽ ከገበያው የምንቀበለውን መረጃ የምንመለከትበትን መንገድ እንዲሁም አጠቃላይ ባህሪያችንን መቆጣጠር እንችላለን። ዙሪያችንን ለመቆጣጠር በመሞከር ፈንታ ራሳችንን ለመቆጣጠር መማር እንችላለን። በዚህ መንገድ የተረጋጋ እይታ መፍጠርና ሁሌም ጥቅማችንን የሚያስከብር መልኩ መንቀሳቀስ የሚያስችለንን የአእምሮ ውቅር ማዳበር እንችላለን። ምዕራፍ 3 ኃላፊነትን መውሰድ። ኃላፊነትን መውሰድ የሚሉት ቃላት ቀላል መስለው ቢታዩም ለመረዳት ሆነ በትሬዲንግ ውስጥ ለመተግበር ቀላል አይደለም። ምናልባት ኃላፊነት መውሰድ የሚለው ሐረግ በህይወታችን ውስጥ ደጋግመን ስንሰማው የቃሉ መሰረታዊ ፍቺ የገባንና ምን ማድረግ እንዳለብንም የምናውቅ መስሎ ሊሰማን ይችላል። ኃላፊነት መውሰድና ለስኬት የሚያበቁ ተገቢ መርሆች መማር ተሳስረው የሚሄዱ ነገሮች ናቸው። ኃላፊነት ስለምንወስድባቸውና ስለማትወስድባቸው ነገሮች እያንዳንዱ የአካል ክፍል ሙሉ ንቃት እስኪኖረው ድረስ የሚቀጥል ነገር ነው። በምዕራፍ 1 መጨረሻ አካባቢ የወደፊቱን አንተነትን አስቀድሞ ስለማየት የሚለው ጽንሰ ሐሳብ አንስቼልህ ነበር። የወደፊቱ አንተ ገና አልተሰራህም።
የወደፊቱን አንተ እንዲሆን በምትመኘው አይነት ልክ እንደ ቀራጺ ካሁኑ አንተነትን የምትሰራው አንተው ነህ። የአእምሮአዊ ከባቢህን መቅረጽ። አዲሱን የአንተነትህን ለመቅረጽ የሚያገለግሉ መሳሪያዎች ለመማር ያለ ፍላጎትና ምኞት እንዲሁም ተለውጦ ስኬታማ ለመሆን ያለ ተነሳሽነት ናቸው። ለመማር ያለ ፍላጎትና ምኞት ዋነኛ መሳሪያዎች ከሆኑ ስራህን የምታከናውንበት ከባቢ ያስፈልግሃል። ያ ከባቢ አእምሮአዊ ከባቢ ነው። ነባር አመለካከቶችና እምነቶች በአዲስና በተሻሉ የምትተካበት ቦታ እሱ ነው። የመጨረሻ ግብ ወጥነት ነው ብዬ ነው የምገምተው። እንደ አብዛኞቹ ትሬደሮች ከሆንክ ያሉህን እድሎችና አማራጮች ሙሉ በሙሉ ገና አልተረዳሃቸውም። እነዚያን እድልና አማራጮች እንድታያቸው ብሎም በህይወት ውስጥ ያለውን እንዲሁ ተቀዳሚ ግብህን እንደ ወጥ ትሬደር ማሰብ የምትችልበት ደረጃ መድረስ አለብህ። አስታውስ፣ ውጤታማዎቹ ትሬደሮች ለየት ባለ መንገድ ነው የሚያስቡት። ያለ ፍርሃት ትሬድ የሚያደርጉበት አእምሮአዊ ቅኝት አዳብረዋል። በተመሳሳይ ሰዓት ግዴለሽ ከመሆንና ፍርሃት ወለድ ስህተቶች ከመፈጸም የተጠበቁ ናቸው። የሚፈልገው የአእምሮ ቅኝት በርካታ ክፍሎች ያሉት ቢሆንም ሲጠቃለል ፍርሃትና ግዴለሽነት ማስወገድ የሚሉት ዋነኛ ምሰሶቹ ናቸው። ትሬደሮች ወጥ የሆነ ትርፋማነት እንዲያስመዘግቡ የሚያደርጋቸው ያ ነው። አንተም ይህንን የአእምሮ ቅኝት ስታዳብር ያለ ፍርሃት መነገር ትችላለህ። መረጃውን አብዝቶ ከመተርጎም፣ ፍርሃት ከሚወልደው መርበትበት፣ ከመጠራጠር፣ አጉል ተስፋ ከማድረግና ከመሳሰሉት ነፃ ትሆናለህ። ፍርሃትን ስታጠፋቸው የተጠቀሱት ነገሮች ሁሉ ከትሬዲንግ ተጠራርገው ይጠፋሉ። ነገር ግን ፍርሃትን ማስወገድ የጉዞ ግማሽ አካል ነው። ቀሪው ግማሽ ክፍል ራስን መግዛት መማር ነው። ውጤታማ ትሬደሮች ውስጣዊ የአእምሮ ዲሲፕሊን ማዳበር ማለት ተከታታይ ትርፎችን ተከትሎ የሚመጣው ከሚገባው በላይ በራስ መተማመን መቆጣጠር መቻል መሆኑን ይረዳሉ። አንድ ትሬደር ራሱን በሚገባ መቆጣጠር የማይችል ከሆነ ትርፋማ መሆን ከፍተኛ አደጋ ያለው ነገር ነው። ብዙ ሰዎች ወጥ የሆነ ትርፋማነትን የሚያመጣ የአእምሮ ቅኝት በመዘርጋት ፋንታ ብዙ ገንዘብ የሚያስገኝላቸው መንገድ ለመማር ነው የዘውትር ፍላጎታቸው። በዚህ ፈተና ለመጠለፍ የማይቻል እስኪመስል ድረስ ከባድ ነው። ውጤታማ እንዳትሆን የሚያደርጉ ምክንያቶች ገበያው ያመጣቸው እንደሆኑ ለማመንና ገበያውን በጥልቀት ለማጥናት ወጥ የሆነ ትርፋማነትን ማምጣት እንደምትችል የሚያሳምኑ በርካታ ምክንያቶች ታገኛለህ። እውነታው ግን ያ አይደለም። የሚያስፈልግ የአእምሮ ቅኝት ወጥነት እንጂ የገበያው ወጥነት አይደለም። ለኪሳራ እየደረጉ ያሉት ላለመሳሳት የምታደርገው ትግል፣ ገንዘብ የመክሰር ፍርሃት ብሎም ጥሩ ስሜት ላይ በምትሆን ጊዜ ደግሞ በግዴለሽነት መንቀሳቀስ እንጂ የቴክኒክ ወይንም የገበያ እውቀት ችግር አይደሉም። ለምሳሌ ከሚቀጥሉት ሁለቱ አማራጮች አንደኛው ገንዘብን ሰጥተው እንዲነግድልህ ቢቀርብልህ የትኛውን ነው የምትመርጠው? የመጀመሪያው ትሬደር ቀላል የትሬዲንግ አማራጭ የሚጠቀም ነገር ግን ገበያው በሚፈጥራቸው ብዥታዎች በቀላሉ የማይወናበድ፣ ሁለተኛው ትሬደር ደግሞ የሚገርም የገበያ ጥናት ችሎታ ያለው ግን ሁሉንም አይነት የስነ ልቦና መዋዠቅ የሚያስከትላቸው ስህተቶች የሚፈጽም ነው። ቀጥተኛው ምርጫ ቁጥር 1ን መምረጥ ነው የሚሆነው። በሰጠኸው ገንዘቡ የተሻለ ውጤት ማስመዝገብ የሚችለው የመጀመሪያ ትሬደር ነው። ከአናሊሲስ ወይንም ቴክኒክ በበለጠ የአእምሮ ቅኝት የተሻለ ውጤት ያስገኛል። በእርግጥ የሚፈለገው ሁለቱ ግብአቶችን ማዳበር ነው። ነገር ግን ሁለቱም ሳያስፈልጉ እንኳን ትክክለኛው የአእምሮ ቅኝት ሲኖር ትሬዲንግ ውስጥ የሚገኙ ሌሎች ነገሮች በሙሉ ቀላል ይሆናሉ። ለብዙዎቻችሁ ይህንን ነገር መቀበል አስቸጋሪ እንደሚሆንባችሁ እረዳለሁ። በተለይ ደግሞ ረጅም ጊዜ ገበያው ላይ አሸናፊ ሆኖ ለመውጣት ሁሉንም ነገር ለመማር ስትሞክሩ ለነበራችሁ ሰዎች ሊያስገርማችሁ ይችላል። በሚገርም ሁኔታ ብዙዎቹ ትሬደሮች የሚያስፈልጋቸው ከዚያ በኋላ ካዳበሩት ባህሪ ይልቅ ትሬድ የጀመሩ ጊዜ ከነበራቸው የአእምሮ ቅኝት የሚቀራረብ አመለካከት ነው። ብዙ ሰዎች ትሬዲንግን ሲጀምሩ ከጀርባው ምንም አይነት አደጋ የሌለው በሚመስል ሙሉነት ነው። በተለይ ደግሞ የመጀመሪያው ትሬድ አትራፊ ከሆነላቸው ወደ ሁለተኛው ትሬድ የሚያመሩት ያለምንም ወይንም በጣም ጥቂት ፍርሃት ጋር ነው። ሁለተኛውም ትሬድ አትራፊ ከሆነ ወደ ቀጣዩ የሚሄዱት ከሁለተኛው ባነሰ ፍርሃት ነው። በዚህ ጊዜ ኪሳራ ይኖራል የሚለው ስሜት ከነጭራሹኑ ሊጠፋባቸው ሁሉ ይችላል። እያንዳንዱ ትርፍ አምጪ ትሬድ ፍርሃታቸው እያጠፋ ትሬዲንግ ከየትኛውም ዘርፍ በላይ ገንዘብ በቀላሉ የሚገኝበት ዘርፍ ነው የሚለውን እንዲያምኑ ያደርጋቸዋል። ይህ ሂደት ፍርሃት አልባ ወደሆነ የአእምሮ ስሪት ያመራል። እንደዚህ አይነት የአእምሮ ቅኝት በአሸናፊ አትሌቶች ዘንድ የተለመደ ነው። ብሸነፍ እንዲህና እንዲያ ቢሆን የመሳሰሉ ማወላወሎች በሙሉ ተጠራርገው የሚጠፉበትና
ማድረግ የሚገባህን በማድረግ ላይ ብቻ የምታተኩርበት እውነት ነው። ብዙ አትሌቶች እነዚህ የአእምሮ ቅኝት ላይ ለመድረስ አይችሉም። ምክንያቱም ስህተት ብሰራስ የሚለውን የማመን ደረጃ አይሻገሩም። ይህ የማሰብ ዞን ራስን ገፍተህ የምትከትበት ክስተት ሳይሆን ራስን እዚያ ውስጥ ሆነ የምታገኝበት ነው። እዚያ ዞን ውስጥ የገቡ አትሌቶች በመደበኛውና ማመንታት ያለበትን የማሰብ መንገድ መከተል ሲጀምሩ ወዲያውኑ ከዚያ ዞን ውጭ ይሆናሉ። ምንም እንኳን ራስን ወደ ፍርሃት አልባው ቀጠና ገፍተህ ማስገባት ባትችልም ወደዚያ የሚያምሩ ሁኔታዎችን ማመቻቸት ግን ትችላለህ። ከሁኔታዎቹ ዋነኛው አዎንታዊ የአሸናፊነት ቅኝት ነው። አዎንታዊ የአሸናፊነት ቅኝት ያለው ሰው የሚያስመዘገበው ውጤት በቀጥታ የሚገባው ውጤት መሆኑን አምኖ ራሱን ወደ ማሻሻል የሚያተኩር ሰው እሳቤ ነው። ታላላቅ አትሌቶች ስህተቶቻቸውን ተሻግረው ወደ ታላቅነትና አሸናፊነት የሚያመሩበት መንገድ ያ ነው። ሌሎች ግን ራሳቸውን በመውቀስ በመቆጨትና ለራሳቸው በማዘን ተጠልፈው ይቀራሉ። ትሬድህን በአትራፊነት ስትጀምር የሚከሰተው ነገር የማሸነፍ ተረፈ ምርት የሆነው ፍርሃት አልባነት ይኖርሃል። ነገር ግን ፍርሃት አልባነት እንደ ባህሪ ገና አላዳበርከውም። እናም የተወሰኑ ተከታታይ ትርፋማ ትሬዶች የፈጠሩልን ፍርሃት አልባ የአእምሮ ቅኝት ይዘ ነገር ግን አጠቃላይ የትሬዲንግ የአእምሮ ቅኝት ሳትይዝ ስትቀር የሚከተል ነገር የስሜትና የገንዘብ ቀውስ ነው። በተወሰኑ ተከታታይ ትርፎች ማስመዝገብ ውጤታማ ትሬደር ለመሆናችን ማረጋገጫ አይደለም። ነገር ግን እኛ እንደዚያ ነው የሚሰማን። ምክንያቱም የተሳካላቸው ትሬደሮች የሚያገኙበት የአእምሮ ሁኔታ ውስጥ በቀጥታ እንድንገኝ ስለሚያደርገን ነው። እውነታው አንድ አትራፊ ትሬድ ለማካሄድ ምንም አይነት ክህሎት የማያስፈልግህ መሆኑ ነው። በዚህ መንገድ ያለምንም ክህሎት ያሻህን ያህል ትሬድ ልታካሄድ ትችላለህ። በዚህ መንገድ የመጀመሪያ ትሬዶቻቸውን ትርፍ በትርፍ ሆነው የጀመሩ በርካታ ሰዎች አውቃለሁ። በፍርሃትና በጥርጣሬ ሳትጣጠሩ ስትቀሩ ትርፋማ ለመሆን ከባድ ነው። ምክንያቱም ተፈጥሯዊ የአሸናፊነት ፍሰት ውስጥ በቀላሉ ትገባላችሁ። መቼ መሸጥና መቼ መግዛት እንዳለባችሁ ጭምር ገበያው አፍ አውጥቶ የነገራችሁ እስኪመስል ድረስ ቀላል ይሆንላችኋል። ደግሞም ውስጣችሁ ፍርሃትና ጥርጣሬ ባለመኖሩ ትሬድ ከማስጀመራችሁ በፊት በውስጣችሁ የሚካሄድ ሙግትም አይኖርም። እዚህ ላይ ማስመር የፈለግኩት ነጥብ በየትኛውም ዘርፍ አሸናፊነት የአእምሮ ቅኝት ውጤት መሆኑን ነው። ብዙ ሰዎች ይህንን እውነታ ይረዱታል፣ ግን ደግሞ በራሳቸው ውጤታማነት ላይ የሚኖረውን ተጨባጭ ተጽዕኖ አይረዱትም። በስፖርትም ሆነ በሌሎች ውድድር ባለባቸው ዘርፎች ተወዳዳሪዎች ከአካላዊ ዝግጅት በተጨማሪ በስትራቴጂ መልኩ የሚገለጽ በአእምሮ ዝግጁ መሆን ይጠበቅባቸዋል። ሁለት ተፋላሚዎች ተመጣጣኝ ክህሎት ያላቸው ካልሆኑ ብዙ ጊዜ ከፍ ያለ ክህሎት ያለው ተጋጣሚ በቀላሉ ያሸንፋል። አንዳንዴ ግን ያነሰ ክህሎት ያለው ተጋጣሚ አሸናፊ የሚሆንበት ጊዜ አለ። እንዲሁም ሁለት አጋጣሚዎች ተቀራራቢ ክህሎት ያላቸው ሆነው ሲገናኙ አሸናፊነቱ በምን ይወሰናል? በሁለቱም ጊዜያት አሸናፊውን የሚወስነው የአመለካከት ጉዳይ ነው። ትሬዲንግ በጣም አጓጊም አስቸጋሪም የሚያደርገው ነገር አሸናፊ ለመሆን የሚያስፈልግ የብዙ ክህሎቶች ሳይሆን እውነተኛ የአሸናፊነት አመለካከት በመሆኑ ነው። ገበያው ድብልቅልቅ ብሏል በሚባልበት ወቅት እንኳን አንድ ጀማሪ ትሬደር ተከታታይነት ያላቸው ትርፋማ ትሬዶችን ማካሄድ የመጀመሪያዎቹ አሸናፊነቶች የፈጠሩለት ስሜት ነው የሚሆነው። ነባሮቹ ትሬደሮች ክህሎቱና ችሎታው እያላቸው የአሸናፊነት አመለካከቱ ግን አጥተውታል። የሚንቀሳቀሱት በፍርሃት ታስረው ነው። ጀማሪ ትሬደሩ ፍርሃቱ ስለሌለበት የአሸናፊነት አመለካከት አብሮታል። ይህ ግን ጀማሪው ትሬደር የአሸናፊነት አመለካከት አለው ማለት ሳይሆን ትሬዲንግ የሚያስከትለውን ህመም ገና መቅመስ አልጀመረም ማለት ነው። ለኪሳራ ምላሽ መስጠት። ዞሮ ዞሮ ጀማሪው ትሬደር የመጀመሪያውን ኪሳራ ማስተናገድና መሳሳት መጀመሩ አይቀሬ ይሆናል። የቱንም ያህል ደስተኛ ስሜት ውስጥ ቢቆይ ኪሳራና መሳሳት የትሬዲንግ አይቀሬ ክፍሎች ናቸው። የዓለማችን ምርጡ አናሊሲስና የዓለማችን የደስተኛ ስሜት በጋራ ቢተባበሩ አክሳሪ ትሬድ የመከሰቱን ነገር ሊያቆሙት አይችልም። ገበያው እጅግ የተዘበራረቀ ከመሆኑ የተነሳ የትኛውም ትሬድ ሁልጊዜ ትክክል ሊሆን አይችልም። በስተመጨረሻ ጀማሪ ትሬደሩ ኪሳራ ሲያስተናግድ ምን ይከሰታል? በስጋት አልባ ጭንቅላቱ ውስጥ ምን ይከተላል? መልሱ የሚወሰነው ትሬደሩ ለኪሳራው በሚኖረው መረዳትና ግብረ መልስ ነው። ኪሳራና መሳሳት የማይቀሩ የትሬዲንግ አካላት እንደሆኑ ተቀብሎ ከነበረና
ኪሳራ ሲያጋጥመው ልክ የምግብ ቤት ባለቤት ለምግብ ቤቱ ግብአቶች እንደሚያስገባው የእኔም ኪሳራ ልክ እንደዚያው ነው ብሎ የሚያስብ ከሆነ የአይምሮ ቅኝቱ ባለበት ይቀጥላል። ነገር ግን ኪሳራውን ለመቀበል ከተቸገረስ? ከሚፈልገው ውጤት ውጪ ለመቀበል ዝግጁነት ከሌለውስ? ገበያው እሱ የማይፈልገውን ውጤት ሲሰጠው የስሜት ስብራት ውስጥ ይገባል። እንደነበረው የጥበቃ መጠን ህመሙም የዛኑ ያህል ይሆናል። ከላይ ከጠቀስኳቸው ሁለቱ አማራጮች አንድ ጀማሪ ትሬደር ሊከተል የሚችለው የትኛውን መንገድ ነው? ያው ሁለተኛውን ነው የሚሆነው። መጀመሪያ ላይ የጠቀስነውን የአይምሮ ቅኝት ለማዳበር የቻሉት ውጤታማ ትሬደሮች ብቻ ናቸው። በምዕራፍ 1 እንደገለጽኩት ከውጤታማ ትሬደሮች ቤተሰብ የተወለደ ወይንም ገና በታዳጊነቱ የሚገባውን የአይምሮ ቅኝት የሚያስተምረው ሰው ለማግኘት የታደለ ትሬደር ካልሆነ በስተቀር ሁሉም ትሬደር የሚያልፈው በመጀመሪያው መንገድ ነው። ብዙ ሰዎች በተሳሳተ መንገድ እንደሚያስቡት የስኬታቸው ምንጭ ገበያውን በሚገባ ማጥናት መቻላቸው ሳይሆን የአመለካከታቸው በመሰረታዊነት መቀየሩ ነው። ይህ የተሳሳተ አስተሳሰብ በብዙ ትሬደሮች ላይ ተስፋፍቶ የሚገኝበት ምክንያት የአመለካከትን ሚና በሚገባ የተረዱ ሰዎች ቁጥር ጥቂት በመሆኑ ነው። እናም ጀማሪው ትሬደር የመጀመሪያውን ኪሳራ እንዳስተናገደ የስሜት ህመም ውስጥ እንደሚገባ በቀላሉ መገመት እንችላለን። በውጤቱም ትሬዲንጉ አዲስ አይነት አካሄድ ይከተላል። ጭንቀት አልባ የነበረው የአይምሮ ቅኝቱ ይጠፋል። ከዚያ በላይ ግን ይህ የተከሰተው በገበያው እንጂ በሱ ምክንያት እንዳልሆነ ማሰብ ይጀምራል። ተመልከት፣ ጀማሪ ትሬደሩ ስላጣው ወይንም ስላገኘው ነገር እንዴት ገበያውን ተጠያቂ ማድረግ እንደሚጀምር። ደግሞም እሱ የተሰማው ነገር ተፈጥሯዊና ምንም ላይ በቀላሉ የሚከሰት መሆኑንም ልብ በል። በልጅነታችን እየተደሰትንበት የነበረውን ነገር ከኛ በላይ ጉልበት ወይንም አቅም ያለው ሰው ነጥቆ ሲወስድብን የሚሰማን ስሜትን አስታውስ። በወቅቱ ከፍተኛ የስሜት ህመም ውስጥ እንገባለን። ኃላፊነትም አንወስድም፣ ምክንያቱም ምንም ማድረግ የምንችለው ነገር የለም። ከዚያ የደስታ ስሜት ውስጥ ለማውጣት ምርጫችን አልነበረም። ውሳኔው ከፍላጎታችን ውጪ ከፈቃዳችን ያፈነገጠና ድንገተኛ ነው። ለሚከሰተው ነገር ተጠያቂዎቹ እኛ መሆናችን ቢነገረን እንኳን የተባለውን ነገር ለመቀበልም ሆነ ለመረዳት ብቃቱ የለንም። ከታዳጊነታችን ያስቀረነው ትምህርት አንድ ሰው እኛ እየተደሰትንበት ያለውን ነገር ሲወስድብን ሰውየውን ተጠያቂ እናደርገዋለን። በውስጣችን ያለውም ነገር ከፍቅር ወደ ጥላቻ ይቀየራል። ከዚያም በተጨማሪ የመከዳት ስሜት ውስጥ እንገባለን። እንደ ዋና ነጥብ እዚህ ልንጠቅሰው የሚገባን ነገር በታዳጊነታችን የተከሰቱት የስሜት ህመሞች ለኛ ጥሩ በማሰብ በሚንቀሳቀሱ ወላጆች፣ አስተማሪዎች እና ጓደኞች ምክንያት ነው። አብዛኞቹ በወቅቱ ያደረጉት ነገር ለኛ ይጠቅመናል ብለው ያመኑበትን ነው። ለዚህ ሁነኛ ምሳሌ በሚጎዳው አሻንጉሊት ለመጫወት የሚሞክር ህፃን ነው። ከዚያ ህፃን አሻንጉሊቱን ስንወስድበት የስሜት ስብራቱን በለቅሶ መግለጹ የማይቀር ነገር ነው። ለደህንነቱ አስበን እንዳደረግነው ልናስረዳው ብንሞክርም አይረዳንም። ነገር ግን የሰው ልጅ ነገሮችን እየተረዳ የሚሄድበት የእድሜ ክልል ደርሶም ስሜታቸው የተረበሹ ወላጆች፣ መምህራን፣ አሰልጣኞች ወይንም ሰራተኞች ሆን ብለው የራሳቸውን ስሜት ወደ ልጆች ያስተላልፋሉ። የሚገርመው ሆን ብለው መጥፎ ስሜታቸውን ወደ ሌላ ሰው የሚያጋቡ ሰዎች ስሜቱ የሚጋባባቸውን ሰዎች በራሳቸው ምክንያት እዚያ ስሜት ውስጥ እንደገቡ የማሳመን ብቃቱ አላቸው። ዞሮ ዞሮ የስሜት ስብራቶችን በፍቅር ስሜት የተደረጉብን ወይንም ሆን ተብሎ የተደረጉብን ናቸው የሚለውን መለየት የእያንዳንዳችን ድርሻ ነው። ዋናው ነጥብ ትልቅ ሰው ሆነን ወደ ትሬዲንግ ስንገባ የሚያጋጥመን ሂደት በልጅነታችን ያጋጠሙን ከነበሩ የስሜት ስብራቶች ጋር ምን ያህል የተመሳሰሉ እንደሆነ ልብ አንልም የሚለው ነው። ይህንንም በሚገባ ባለመረዳታችን ለሚያጋጥሙን የትሬዲንግ ስህተቶች ኃላፊነት ወስደን ለመታረም በመሞከር ፈንታ ገበያው ላይ ማላከክ እንመርጣለን። ምንም እንኳን ብዙዎቻችን ኃላፊነት መውሰድ የምንችል ሙሉ ሰዎች ነን የምንል ብንሆንም በትሬዲንግ ሂደት ውስጥ ተገቢውን ሙሉ ኃላፊነት ለመውሰድ ዝግጁነት ያላቸው ግን በጣም ጥቂት ሰዎች ናቸው። ሌሎቻችን በአንድም ይሁን በሌላ መልኩ ገበያው እድል እንዲሰጠንና ትርፋማ እንድንሆን የምንመኝነን። ማህበረሰብ በዚህ መንገድ ሊሰራ ይችላል። ገበያ ግን እንዲህ አይነት አሰራር የለውም። በማህበረሰብ ውስጥ ሌሎች ሰዎች ሰውኛ በሆነ በሐዘኔታ መንገድ ብዙ ነገሮች ሊያደርጉልን ይችላሉ። በተቃራኒው ገበያው ግን እኛን ለማስደሰት ወይንም ለማሳዘን ብሎ የሚያደርገው ነገር የለም። ለሚያደርስብን ኪሳራ የሚያቀርብልን ማጽናኛም ሆነ ካሳም የለውም። ምናልባት ገበያዎች የሚተዋወቁት በዚህ መንገድ ላይሆን ይችላል።
ነገር ግን በገበያው ውስጥ የሚሳተፍ እያንዳንዱ ሰው ለራሱና በራሱ በሚል ነው። አንድን ትሬድ ስታስጀምር ትርፋማ ሆናለሁ በሚል ምኞት ነው። በመላው ዓለም የሚገኙ ሌሎች ትሬደሮች ሁሉም ተመሳሳይ ግብ ነው ያላቸው። በዚህ መንገድ ስትመለከተው የአንተ ዓላማ ከገበያው ገንዘብ መውሰድ ሲሆን የገበያው ዓላማ ደግሞ ከአንተ ገንዘብ መውሰድ ነው። ገበያው ላይ የሚሳተፉ ሰዎች አንዳቸው ከሌላኛቸው ገንዘብ ለመውሰድ የሚጫወቱት ከሆነ ገበያው ለአንድ ትሬደር በተለየ ምን ሊያደርግለት ይችላል? ምንም። ገበያው ማድረግ የሚችለው የጨዋታውን ህጎች ሳያዛንፍ ማስቀጠል ብቻ ነው። ገበያ ውስጥ የማህበረሰባዊ እሴቶች የሚባሉት ምንም ድርሻ የላቸውም። ካደክበት ማህበረሰብ አንጻር እየተመለከትከው ገበያው አንድ ቀን የሆነ ነገር ያደርግልኝ ይሆናል በሚል ተስፋ የምትቀጥል ከሆነ የተመኘኸው ነገር ሳያደርግልህ ሲቀር ትናደዳለህ፣ ተስፋ ትቆርጣለህ፣ ግራ ትጋባለህ፣ ብሎም የመከዳት ስሜት ውስጥ ትወድቃለህ። ኃላፊነት መውሰድ ማለት ውስጥ ድረስ ዘልቆ እስኪሰማ ድረስ ለሚደርስብህ ኪሳራ ወይንም ለምታገኘው ትርፍ ተጠያቂው ገበያው ሳይሆን ሙሉ በሙሉ ራስህ መሆንህን መቀበል ማለት ነው። የገበያው ተግባር አንተን ከገንዘብ መነጠል ነው። በዚያውም ገንዘብ ልትሰራ የምትችልባቸውን የትየሌለ አማራጮች ያቀርብልሃል። ገበያው ሲንቀሳቀስ እንቅስቃሴው የሚያሳይ በገበያው ላይ የሚሳተፉ አካላትን ድምር እንቅስቃሴ ነው። ገበያው ስለራሱ ድምርና መተርጎም የሚችሉ መረጃዎችን ስለሚያመነጭም ወደ ገበያው ለመግባትና ከገበያው ለመውጣት እጅግ ቀላል ነው። ከግለሰብ እይታ አንጻር የዋጋ ከፍና ዝቅ መረጃዎች እንዲሁም በማንኛውም ሰዓት ወደ ገበያው መግባትና መውጣት መቻል ይሆናል ብለህ ያሰብከው ነገር ላይ እርምጃ ለመውሰድ እድል የሚፈጥር ነው። ገበያው ክፍት በሆነበት ወቅት ሁሉ አዲስ ፖዚሽን መክፈት፣ ፖዚሽን ላይ መጨመር ወይንም ከፖዚሽኑ መውጣት ትችላለህ። እነዚህ ሁሉ ትርፍ መውሰድ የምትችልባቸው ወይንም ኪሳራን የምትቀንስባቸው እድሎች ናቸው። አንድ ጥያቄ ላንሳለህ። የሌላን ሰው ትሬድ ህልም፣ ፍላጎትና ምኞት ለማሳካት ኃላፊነት ያለብህ ይመስልሃል? በእርግጥ አይሰማም። ይህ ጥያቄ መጠየቁ ራሱ ግራ አጋቢ ነው። ነገር ግን ኪሳራ ውስጥ ገብተህ ገበያ ወይንም ሌሎች ሰዎች ስትወቅስ እያደረክ ያለኸው ከላይ የጠየቅነውን ነው። እየጠየቅ ያለኸው ገንዘብ ለመስራት የተሰባሰቡ ሰዎች በሙሉ ተባብረው አንተን ለመጥቀም ለምን አልሰሩም የሚል ነው። ከገበያው ማግኘት የምትፈልገውን ለማግኘት ራስህ መማር አለብህ። የዚህ የመማር ሂደት የመጀመሪያው እርምጃ ሙሉ ለሙሉ ኃላፊነት መውሰድ መጀመር ነው። ኃላፊነት መውሰድ ማለት ውጤቶች በሙሉ ከራስህ እርምጃዎች የመነጩ መሆናቸውን መቀበል፣ ገበያውን የተነተንክበት ግላዊ እይታ ውጤቶች መሆናቸውን ማመን ማለት ነው። ከሙሉ ኃላፊነት ያነሰ መውሰድ ከስኬት ሊያሰናክሉ የሚችሉ ሁለት ስነልቦናዊ እንቅፋቶች ያመጣብሃል። የመጀመሪያው ከገበያው ጋር ያልተናበበ ወይንም ፍሰቱን የጠበቀ እድሎች የምትመለከትበት አጋጣሚ መፍጠር አለመቻል ነው። ሁለተኛው ደግሞ ኪሳራዎችህና የትሬዲንግ ስህተቶች ገበያውን በሚገባ ማመን በመቻል ብቻ ሊስተካከሉ እንደሚችሉ እንድታስብ ያደርግሃል። የመጀመሪያውን እንቅፋት እንመልከተው። ትርፍ ስታገኝም ሆነ ኪሳራ ሲገጥም በተወሰነ ደረጃ ኃላፊነቱን ለገበያው የምትሰጥ ከሆነ በልጅነት ወዳዳበርከው የስሜት ፈንጠዝያ ወይንም ስብራት በቀላሉ የምትገባበት ወጥመድ ያዘጋጅልሃል። በተለይ የምናገኘው ነገር አስደሳች መሆኑን እርግጠኛ ከሆነን ማንኛችንም ብንሆን የምንፈልገውን ነገር ስንከለከል አንወድም። ሁላችንም ከልጅነታችን በቀሰምነው ልምድ የተነሳ ገበያው ላይ የሚያጋጥመንን ኪሳራ ወደ ውጫዊ አካል ማላከክ ወይንም ተጠያቂነቱን ለሌላ ከኛ በላይ ነው ብለን ለምናምነው አካል መስጠትን እንመርጣለን። በዚህም የተነሳ ተጠያቂነቱ ሁሉ አይገመቴ ነው ብለን በመናምነው ገበያ ገፋ እናደርገዋለን። ነገር ግን ገበያው መረጃውን ያቀረበልን ነፃ ሆኖ እንደነበር እናስተውል። ገበያው መረጃውን ሲያቀርብልህ ምን ልታደርግ እንዳቀድክም ሆነ ምን እንደምትጠብቅ የሚያውቀው ነገር የለም። ከገበያው አንጻር እያንዳንዱ ክስተት ለአንተ ገለልተኛ ነው። በእያንዳንዱ ቅጽበት የዋጋው ለውጥ ለአንተም ትርጉም ይሰጥሃል። ትርጉሙ ከዚያ በፊት በተማርከውና ባወቅከው ላይ የሚመሰረት ነው። ገበያው ከሚያመነጨው መረጃ ጋር አብሮ ትንታኔ አያቀርብም። ደግሞም ገበያው ያቀረበው መረጃ አንተ እንዴት እንደምትተነትነው ወይንም ልትጠቀምበት እንዳሰብክ አያውቅም። ገበያው ባንተ ውስጥ ስለ ገበያው ያለው ምስል የማያቋርጥ እድል የሚፈጠርበት አጋጣሚ ወይንም በማንኛውም ሰዓት ገንዘብህን ሊወስድ እንደተዘጋጀ ቀማኛ ለመሆኑ የሚያውቀው ነገር የለም። ገበያው በማንኛውም ሰዓት ውጤት ያስገኝልኛል ብለህ በመታሰበው ጊዜ ትሬድ ማስጀመርና ከትሬዱ መውጣት እንደሚያስችል አጋጣሚ የምትመለከተው ከሆነና ከገበያው ጋር የተያያዘ የስሜት ከፍታና ዝቅታ እንዲሁም ቂምና በቀል የሌለበት ጥሩ ትሬደር መሆን ትችላለህ። በሌላ በኩል ደግሞ ገበያው ላይ የሚመነጨው መረጃ ስትመለከት
የስሜት ስብራት የሚያጋጥም ከሆነና የስሜት ስብራቱን ለማስወገድ ስትል የመነጨውን መረጃ አውቀህም ሆነ ሳታውቅ ገሸሽ አድርገህ በሌሎች መንገዶች ትርፋማ ለመሆን ስትጥር ራስህን ከትርፍ እያራክ ስትሄድ ታገኘዋለህ። ገበያው ካንተ በተቃራኒ የቆመ የሚመስልህ ገበያው የሆነ ነገር እንዲያደርግልህ የምትጠብቅ ከሆነ ነው። አንድ ነገር ተቃራኒ ሆኖ ሲገኝ ኪሳራና ህመም ሲደርስብህ የምታደርገው ምንድነው? ትታገለዋለህ። ግን ምኑን የምትታገለው? ገበያው ካንተ በተቃራኒ የቆመ አይደለም። ገበያው አንተን እየታገለ አይደለም። ልክ ነው፣ ገበያው ገንዘብህን ይፈልገዋል። ነገር ግን በዚያ ልክም ስፍር ቁጥር የሌለው ገንዘብ የመስሪያ አጋጣሚዎችም ያቀርብልሃል። እና ምንም እንኳን አንተ ገበያውን እየታገለህ ወይንም አንተ ገበያውን እየታገልከው ቢመስልህም በትክክል እየታገልክ ያለው የራስን የሥራ ውጤቶች በሙሉ ኃላፊነት ለመቀበል ካለመቻል ጋር ነው። ገበያው የራሱ የሆነ ፍሰት አለው። በአጭር ጊዜ የሰዓት መለኪያዎች ምናልባት የገበያው ፍሰት የተዘበራረቀ ሊሆን ይችላል። ነገር ግን ረዘም ባሉት የጊዜ መለኪያዎች አንጻር ሲታይ የገበያው ፍሰት ራሱን የሚደጋግምበት ሂደት አለው። የገበያውን ፍሰት ለመገንዘብ አይምሮ ከብስጭት፣ ከፍርሃት፣ ከጸጸት፣ ከመከዳትና ግራ መጋባት ስሜቶች ነፃ መውጣት ይኖርበታል። ለራስህ ውጤቶች ሙሉ ኃላፊነት በምትወስድበት ጊዜ የተጠቀሱትን ስሜቶች የምታስተናግድበት ምንም አይነት ምክንያት አይኖርም። ቀደም ብዬ ሙሉ ኃላፊነት መውሰድ ሳትችል ስትቀር ይከሰቱብሃል ያልኳቸው እንቅፋቶች አንደኛው ገበያውን የበለጠ በማጥናት የተሻለ ውጤት ማግኘት እችላለሁ ብለህ እንድታምን ያደርግሃል የሚለው ነበረ። ይህንን ነጥብ በደንብ ለመረዳት የመጀመሪያው ኪሳራ ወደ አስተናገደው ጀማሪ ትሬደር እንመለሳለን። ከተወሰኑ ተከታታይነት ካላቸው ትርፋማነቶች በኋላ በድንገት ኪሳራ ሲገጥመው ይደነግጣል። ነገር ግን ድንጋጤው ትሬድ ወደ ማቆም አይገፋፋውም። በጭንቅላቱ የኪሳራው ምንጭ ራሱ ሳይሆን በገበያው ምክንያት የተፈጠረ እንደሆነ አምኗል። እናም ትሬድ በማቆም ፋንታ ወደፊት የሚገፋበት ከዚህ ቀደም የነበረው የአሸናፊነት ስሜት ይገፋፈዋል። አሁን የሚኖረው ልዩነት የተወሰኑ ዕውቀቶችን ይጨምራል። ገበያውን በሚመቸው ሁሉ ለማጥናት ይሞክራል። ምንም ሳያውቅ ያንን ያህል ካሸነፍኩ የተወሰነ ካወቅኩ ደግሞ በደንብ ትርፋማ ሆናለሁ ብሎ ማሰቡ የሚጠበቅና ተፈጥሯዊ ነው። ነገር ግን በርካታ ትሬደሮች የሚረሱት ጥቂቶች ብቻ ለዚህም ለረጅም ጊዜ በኋላ የሚገነዘቡት አንድ ትልቅ ሀቅ አለ። ስለ ገበያው መማርና ማወቅ መልካም ነው። ነገር ግን መጀመሪያውኑ ስለ ገበያው ለማወቅና ለመማር የገፋን ነገር ካልተገፈፈ በስተቀር ቋሚ መፍትሄ አይገኝም። ቀደም ብዬ እንዳነሳሁት በአንድ ጊዜ ከደስታ ወደ ሐዘን ወይንም ህመም መሻገር የስነ ልቦና ስብራትን ይፈጥራል። እንዲህ አይነቱን ድንገተኛ ስብራት ለመጠገን የሚችሉ ሰዎች ጥቂቶች ናቸው። ዘዴዎቹ ቢኖሩም በስፋት ጥቅም ላይ ሲውሉ አይታይም። በብዙዎች ዘንድ የሚስተዋለው ቀጣይ ነገር ብቀላ ነው። ለትሬደሮች በቀላቸውን የሚተገብሩበት የሚመስላቸው ብቸኛው መንገድ ስለ ገበያው በጥልቀት አውቆ ውጤታማ መሆን ነው። በሌላ አባባል ጀማሪው ትሬደር ገበያውን በጥልቀት የሚያጠናበት ምክንያት በቀሉን ለመፈጸም ወይንም በድጋሚ ገበያው እሱ ላይ ጥቃት እንዳያደርስበት ለመከላከል ነው። ገበያውን የሚያጠናው አሸናፊ የሚሆንበትን መንገድ ለማግኘት ታሳቢ አድርጎ ሳይሆን ህመሙን ለማስቀረት ወይንም ገበያውን በገለልተኛ አይምሮ ከመመልከት ተያያዥ ላልሆነ ምክንያት ነው። ልብ ባይለውም ልክ በቂ እውቀት ይዣለሁ ብሎ በቀሉን ለመወጣት ሲመለስ ራሱን ለከፋው ኪሳራ አዘጋጅቶ መመለሱ ነው። በትክክል የኪሳራው ነገር ሲመዘን ራሱን ለማይድን ጠባሳ ማዘጋጀት ነው። ገበያው ላይ የትሬዶቹ የወል ተጽዕኖ ምን አይነት ስርዓት እየፈጠረ እንዳለ ለማጥናት መሞከሩ መልካም ነው። ጥሩ ስሜትም ይፈጥርለታል። ደስተኛ የሚሆነው ወደ አሸናፊነት የሚያደርሰውን እውቀት እየጨበጠ እንደሆነ ስለሚሰማው ነው። እናም እውቀትን ማሳደዱን ይገፋበታል። ትሬንድ ላይን፣ ቻርት ፓተርን፣ ሰፖርት እና ሬዚስታንስ፣ ካንድልስቲክ፣ ማርኬት ፕሮፋይል፣ ፖይንት እና ላይን ቻርት፣ ኢሊዮት ዌቭ፣ ፊቦናቺ ሪትሬስመንት፣ ኦሲሌተርስ፣ ሪላቲቭ ስትሪንግስ፣ ስቶቻስቲክስ እና ሌሎችም የቴክኒካል አናሊሲስ መሳሪያዎችን ያጠናል። በሚገርም ሁኔታ አሁን የሚያደርገው ነገር ቢጨምርም ትሬንድ ለማካሄድ እየተቸገረ መሆኑን ያስተውላል። ያቅማማል፣ ራሱን ይጠራጠራል፣ ወይንም ደግሞ የቱንም ያህል ግልጽ የሆኑ ሲግናሎች ቢታዩትም ትሬድ ማካሄዱን ጨርሶ ያቆማል። ነገሩ ግራ ያጋባዋል። የሚጠበቅበትን ነገር አድርጓል። ነገር ግን ብዙ በተማረ ቁጥር የቀረበለት እድል እየተጠቀመ አይደለም። ብዙ ማወቄ ስህተት ነው ወይ ብሎ እስከ መጠራጠር ይደርሳል። በእርግጥ ስህተቱ ማወቁ ሳይሆን ለማወቅ የተነሳሳበት ምክንያት ነበረ። የሆነ ነገር አድርጎ ለማሳየት ብሎ የሚያከናውነው ከሆነ
ትሬዱን በአግባቡ ሊያከናውን አይችልም። ማሸነፍ አለብኝ ብለህ ከወሰንክ፣ መክሰር የለብኝም ብለህ ካሰብክ፣ ትክክል መሆን አለብኝ ካልክ ገበያው የሚሰጥህን መረጃ በሚገባ መተንተን ሳትችል ስትቀርና ራስን በድጋሚ ለኪሳራና ለህመም ታጋልጣለህ። ትልቁ ችግር ጭንቅላታችን የአካላዊም የስሜታዊም ህመሞችን ለማስወገድ ሁሌም ዝግጁ በመሆናቸው ስለ ገበያው የምናደርገው ምርምር የአእምሯችንን አደጋ የማስወገድ ከለላ ማለፍ አይችልም። አካላዊ አደጋ በሚያጋጥም ጊዜ ለምሳሌ እጃችን የጋለ ብረት ቢነካ አደጋው የማስወገጃ መንገዱ ወዲያውኑ እጃችን ከብረቱ ላይ ማንሳት ነው። ነገር ግን አደጋው የስሜት ሲሆን አካሄዱ ለየት ያለ ነው። አእምሯችን ከዚህ በፊት ህመም የፈጠረብንን መረጃ ሲመለከት እኛን ለመጠበቅ የሚሄድበት አካሄድ አለው። ፊት ለፊት መረዳት እስከምንችለው ድረስ ትሬዲንግ የፈጠረብንን ድንጋጤ ለማስወገድ ተጨማሪ ነገሮችን ልናጠና ከጓደኞቻችን ወይንም ብሮከሮች ጋር ልንወያይበት እንችላለን። ነገር ግን ንቁ ያልሆነ የአእምሯችን ክፍል ውሳኔያችንን ተቀብሎ እየተገበረው ነው የሚለውን ወዲያውኑ ማረጋገጥ አንችልም። እኛ ንቁ በሆነም የአእምሯችን ክፍል ራሳችንን ለመጠበቅ የወሰድናቸው እርምጃዎች ንቁ ያልሆነው የአእምሮ ክፍል ገልብጦ ወይንም አዛብቶ እኛን ለመጠበቅ በሚል እርምጃ ሊወስድ ይችላል። በሌላ አባባል አእምሯችን በትክክል እየተጠቀመበት ነው ወይንስ እኛን ለመጠበቅ ሲል ገልብጦ ነው የሚተነትነው የሚለውን እርግጠኛ መሆን አንችልም። ገበያው አንተ ከያዝከው ፖዚሽን በተቃራኒው በተከታታይነት ሃየር ሃይና ሃየር ሎ፣ ሎወር ሃይና ሎወር ሎ እየሰራ እያየ የገባህበት ትሬድ አክሳሪ መሆኑን አምነ እያለ ምንም እርምጃ ሳትወስድ ወደ አንተ አቅጣጫ እስኪመለስ ትጠባበቃለህ። አንድ ወይንም ሁለት ካንድል ወደ አንተ አቅጣጫ ሲመጣ በተመለከተ ጊዜ ሁሉ ተስፋ እያደረግ ግን ደግሞ ኪሳራ እየገፋ ሄዶ መጨረሻ ላይ ከሚገባው በላይ የከሰርክ ሲመስል ብቻ ከትሬዱ ትወጣለህ። እንደዚህ አይነቱ ትሬድ ሲያስታውሱ አብዛኛዎቹ ትሬደሮች የሚሉት ነገር ምን ሆኜ ነው ትሬዱን አቋርጬ ገልብጬ የገባሁት የሚለው ነው። ይህ ነው የሚባል ኪሳራ ላይ ባልነበርክበት ጊዜ ትሬዱ አቅጣጫ ለመቀየሩ ግልጽ ምልክቶች ነበሩን። ነገር ግን ትሬዱ ውስጥ እያለን ያን አማራጭ ሰጪ መረጃ አእምሯችን እንደ አሳማሚ ነገር ስለሚቆጥረው ችላ ይለዋል። ጀማሪ ትሬደሩ መጀመሪያ ወደ ትሬዱ ሲገባ ደስተኛ ሆኖ ጭንቅላቱ ጭንቀት አልባ ግለሰባዊ አጀንዳ ሳይኖረው እንዲሁም ሰርቶ ማሳየት ያለበት ምንም ነገር ሳይኖረው ነበረ። እስኪ የሚሆኑን ነገር እንመልከት በሚል እሳቤ ነበረ። በተለይ ደግሞ እያሸነፈ ከቀጠለ የተሸናፊነትን ነገር ከአእምሮ እያወጣው ይሄዳል። መጨረሻ ላይ ሲከስር የነበረበት የአእምሮ ቅኝት ኪሳራን ፈጽሞ በማይጠብቅበት ወቅት ነው። ኪሳራውን ያመጣው እሱ ለገበያው ያለው አመለካከትና ምላሽ መሆኑን ማስተዋል ስለማይችል ችግሩን የፈጠረበት ገበያው እንደሆነ ያስባል። ይህንንም ችግር ገበያውን ጠንቅቆ በማወቅ ብቻ የሚፈታው ስለሚመስለው ያንኑ ማድረጉን ይቀጥላል። ከጭንቀት አልባ የአእምሮ ቅኝት ወደ ኪሳራን በማስወገድ ህመምን ማስወገድ ቅኝት ይገባል። ችግሩ ኪሳራን በማስቀረት ህመምን ማስወገድ የሚቻል አይደለም። ገበያው የባህሪ ፓተርንን ይፈጥራል። ፓተርኖቹ ደግሞ ራሳቸውን ይደጋግማሉ፣ ግን ሁሌ አይደለም። ስለዚህ መሳሳትን ለማስወገድ የሚቻልበት ምንም መንገድ የለም። ጀማሪው ትሬደር እነዚህን እውነታዎች ለመቀበል የሚቸገርባቸው ሁለት ምክንያቶች አሉት። የመጀመሪያው ወደ አትራፊነት ለመመለስ ከፍተኛ ጉጉት ላይ ስለሚሆንና ሁለተኛው ደግሞ ተመራምሮ ባገኘው እውቀት ላይ መተማመን ስለሚኖረው ነው። ያልተገነዘበው ነገር ቢኖር ከጭንቀት አልባ የአእምሮ ቅኝት ወደ ኪሳራን በማስወገድ ህመምን ማስቀረት ቅኝት ሲገባ ከአዎንታዊ የአእምሮ ቅኝት ወደ አሉታዊ የአእምሮ ቅኝት መግባቱ ነው። አሁን ትኩረቱ ማሸነፍ ላይ ብቻ አይደለም። ትኩረቱን ኪሳራን በማስቀረት ገበያው እሱ ላይ የሚያደርሰውን ጉዳት መቀነስ ነው። እንዲህ አይነቱ የአእምሮ ቅኝት ላለመሳሳት ከሚጫወተው የጎልፍ ወይንም የቴኒስ ተለማማጅ ጋር አንድ አይነት ነው። ይበልጥ ስህተት በፈጸመ መጠን ስህተት ላለመስራት እየተጠነቀቀ ይሄዳል። ይህም ስፖርቱ ላይ ያለውን ነገር ለማሻሻል እንዳይችል ያደርገዋል። በስፖርቱ ዓለም እንዲህ አይነቱ ነገር ፊት ለፊት ይታያል። በትሬዲንግ ዓለም እንዲህ አይነቱ ባህሪ በየጊዜው በተጨማሪነት በሚገኙ አዳዲስ የገበያ እውቀቶች ይሸፈናል። ትሬደሩ የደስተኛነት ስሜት እየተሰማው ስለሚሆን እየሰራ ያለው ስህተት አይገለጽለትም። አሁንም ዋናው ትኩረት ኪሳራን ማስወገድ መሆኑ ግን ይቀጥላል። በሌላ አባባል እንቅስቃሴዎቹ ሁሉ ኪሳራን ማስቀረት ላይ ሲሆኑ አእምሮ በአማራጭነት የሚቀርቡለትን እድሎች እንዳላየ ማለፉን ይቀጥልበታል። ኪሳራን ለማስወገድ በሚል ዓላማ ብቻ ገበያውን በጥልቀት እያጠና በቀጠለ ቁጥር ችግሩን እያሳደገው ይሄዳል። ምክንያቱም ይበልጥ እያወቀ በሄደ መጠን ከገበያው አገኛለሁ የሚለውን ትርፍ እያሳደገው ይሄዳል። ገበያው የሚፈልገውን ያህል ሳይሰጠው ሲቀር ደግሞ የሚፈጠርበት የስሜት ህመም ከፍ እያለ ይሄዳል።
በዚህም ሳያውቀው ራሱን አዙሪት ውስጥ ያገኘዋል። ይበልጥ ባወቀ ቁጥር ይበልጥ የስሜት ስብራት ውስጥ ይገባል። የስሜት ስብራቱን ለማከም ደግሞ ተጨማሪ ወደ ማወቁ ይሄዳል። አዙሪቱም ትሬዲንግን በቃኝ ብሎ እስከሚያቋርጠው አሊያም ዋናው የትሬዲንግ የችግር ምንጭ የአመለካከት ጉዳይ መሆኑን እስኪረዳ ድረስ ይቀጥላል። አሸናፊዎች፣ ተሸናፊዎች፣ አትራፊዎችና ከሳሪዎች። ትሬደሮች በቃኝ ብለው ከትሬዲንግ እስኪወጡ ወይንም ትክክለኛውን መንገድ እስኪያገኙት ጊዜ ይወስዳል። አንዳንድ ትሬደሮች በትርፍና ኪሳራ ሲወጡና ሲወርዱ ነው የሚቆዩት። ሁሉም ትሬደሮች ያለማቋረጥ ኪሳራ አያስተናግዱም። አንዳንድ ትሬደሮች ስለ ትሬዲንግ ከፍ ያለ አዎንታዊ አመለካከት ይዘው ስለሚገቡ ትክክለኛውን የስኬት ምንጭ ባይረዱትም በትርፍና በኪሳራ መካከል ሲመላለሱ ነው ረጅም ጊዜያቸውን የሚያሳልፉት። እርግጥ አንዳንድ ትሬደሮች ያላቸውን ሁሉ እስኪያጡ ድረስ ወይንም ኪሳራ የሚያደርስባቸውን ህመም መቋቋም ከአቅማቸው በላይ እስከሚሆንባቸው ድረስ በተከታታይ ይከስራሉ። ነገር ግን ገበያው ውስጥ እየዋለሉ ለረጅም ጊዜ የሚቆዩ በርካታ ትሬደሮችም አሉ። እነዚህ ትሬደሮች ገንዘብ መስራት በጣም በትንሹ ቢማሩም ራሳቸውን በራሳቸው ጠልፎ ለስኬት የማሰናከሉን ሂደት በሚገባ ስለማይረዱት ከትሬዲንግ የሚገባቸውን ማግኘት አይችሉም። ከልክ በላይ መደሰትና ራስን ከስኬት ማደናቀፍ መጨረሻ ላይ ሁለቱም አሉታዊ ውጤት ነው ያላቸው። ነገር ግን ማሸነፍ እስክትጀምር ድረስ ልትጨናነቅባቸው የሚገባ ኃይሎች አይደሉም። ድንገት ግን አሸናፊ ስትሆን ከልክ በላይ መደሰት እንቅፋት ሆኖ ይከሰታል። ከልክ በላይ መደሰት ዋናው ችግሩ ሁሉም ነገር መልካም ብቻ ሆኖ የሚታይ በመሆኑ ምንም አይነት አሉታዊ ነገር ሊከሰት ይችላል የሚለውን ሐሳብ ሙሉ በሙሉ የሚያጠፋብን መሆኑ ነው። ራስን ከስኬት ማደናቀፍ ደግሞ ትሬደሮች ይህንን ያህል ገንዘብ ማግኘት አለባቸው ወይ የሚለውን እንቆቅልሽ ለመቀበል ካለመቻል ነው። ከፍተኛ ስህተት ለመስራት የተጋለጥክ የምትሆነው ማሸነፍ ስትጀምር ነው። ከሚገባ በላይ ትሬድ ማድረግ፣ ከፍተኛ ገንዘብ መድቦ ትሬድ ማድረግ፣ ደንቦችን መጣስ፣ ብቻ በአጠቃላይ ምንም አይነት ገደብ እንደሌለ አስመስለ መንቀሳቀስ ተጠቃሾች ናቸው። ገበያው ራሴ ነኝ እስከሚለው መታበይ ልትሄድ ሁሉ ትችላለህ። ገበያው ግን በዚህ አይስማማም። እናም ገበያው ምላሽ መስጠት ሲጀምር ትጎዳለህ። በዚህ ሂደት የሚከሰቱት ኪሳራ የስሜት ስብራቶች ከፍ ያሉ ስለሚሆኑ ዘልቀው ይሰማዋል። ስለዚህ በመንገድ ላይ ቀድመ ጡዘት ታስተናግድና ወደ ድብርት ታመራለህ። ትሬደሮች በሚያገኙት ውጤት ላይ ተመስርቼ በደንብ መክፈል ቢኖርብኝ በሶስት ምድብ ነው የማስቀምጣቸው። ምናልባትም ከ10% ያነሱትን ትሬደሮች የሚይዘው ቡድን ቋሚ አሸናፊዎችን የሚያካትተው ነው። የዚህ ቡድን አባላት ወጥ የሆነ የእድገት ደረጃ ነው ያላቸው። ካፒታላቸው ዝቅታ የሚያጋጥመው አልፎ አልፎ ብቻ ነው። ዝቅታዎቹም የሚፈጥሩት ማንኛውም አይነት የትሬዲንግ ስትራቴጂ ሙሉ ስለማይሆን ሂደቱን ተከትሎ የሚከሰት ነው። እነዚህ ሰዎች እንዴት እንደሚያሸንፉ ማወቅ ብቻ ሳይሆን ጡዘትና ድብርት የሚያመጡትን ደረጃዎች አልፈዋቸዋል ወይንም ተጋላጭ አይደሉም። ሁለተኛው ቡድን ከ30 እስከ 40% ከሚሆኑት ትሬደሮች የሚያጠቃልለው ሲሆን ቋሚ ከሳሪዎች ናቸው። የኪሳራ መንገዳቸው የአሸናፊዎችን ግልባጭ ነው። በጣም አልፎ አልፎ የሚከሰቱ ትርፎችና ቋሚ ኪሳራ ነው የሚታየው በመንገዳቸው። ትሬዲንግ ውስጥ የቱንም ያህል ጊዜ ቢቆይም ስለ ገበያው ምንም አልተማሩም። እነዚህ ሰዎች ስለ ትሬዲንግ ቅዠት ውስጥ ናቸው፣ አሊያም ስኬታማ ከመሆን የሚከለክላቸው የማይላቀቁት ሱስ ውስጥ ናቸው። ቀሪዎቹና ከ40 እስከ 50% የሚሆነው ሰፊ ክፍል የሚሸፍነው ቡድን ከፈንጠዚያ ወደ ድብርት የሚያመሩ ትሬደሮችን የሚያቅፈው ነው። ገንዘብ መስራት ተምረዋል፣ ነገር ግን ዘላቂ የሆነ ገንዘብ ለመስራት የተሟላ የትሬዲንግ ክህሎት እንደሚያስፈልግ አይገነዘቡም። በዚህም የተነሳ የትርፍና የኪሳራ ጉዟቸው ወጣ ገባ ነው። አንድ ወደ ላይ የወጣ ጉብታ ከዚያ ወደ ታች ያሽቆለቆለ ሸለቆ። ዘመናቸውን በዚህ መንገድ ሲያገኙና ሲያጡ፣ ሲፈነጥዙና ሲያዝኑ ነው የሚገፉት። ለ15 እና 20 ትሬዶች ያክል ተርፋማ ሆነው የቀጠሉና መጨረሻ ላይ ግን ሰብሰብ አድርገው ከሚሰሩ በርካታ ትሬደሮች ጋር ሰርቻለሁ። ኪሳራ የሚመጣው ከልክ በላይ ከመፈንጠዝ ወይንም ራስን ከስኬት የማደናቀፍ ከሆነ የቱንም ያህል ጊዜ በአሸናፊነት መቆየት የሚያመጣው ለውጥ የለም። ፈንጠዚያም ሆነ ከልክ በላይ በራስ መተማመን ሲቆጣጠሩት አንድ ትሬደር ከባድ ችግር ውስጥ ይወድቃል። ከልክ በላይ መተማመን ወይንም ፈንጠዚያ በሚመጣ ጊዜ ምንም የተሳሳተ ነገር ይከሰታል ብለህ አታስብም። ምንም ስህተት የማይፈጠር ከሆነ ደግሞ ደንቦችና ህጎች አያስፈልጉም።
ይህን በመሰለው ጊዜ ከሌላው ጊዜ ከፍ ያሉ ገንዘቦችን ወደ ገበያው ማስገባት ተፈጥሯዊ ይሆናል። ነገር ግን ከሌላው ጊዜ ከፍ ያለ ገንዘብ ወደ ገበያው ስታስገባ ችግር ውስጥ ትገባለህ። ፖዚሽኑ ከፍ ባለ መጠን ትንሽ የዋጋ ለውጥ ከፍተኛ ተጽዕኖ ያሳድራል። አንተ ይሆናል ካልከው አቅጣጫ ወደ ተቃራኒው አንድ እርምጃ ሲሄድ አይምሮ ባለበት ይፈዛል። ምንም ነገር አስብ አታስተካክልም። መጨረሻ ላይ ከድንዛዜ ስትነቃ የመከዳት የመደንዘዝና ግራ የመጋባት ስሜት ውስጥ ሆነ ነው። ይህ ሁሉ ነገር እንዴት ሊከሰት እንደቻለ ትጠይቃለህ። በእርግጥ የተጎዳኸው በራስ ስሜቶች ነው። ነገር ግን ስለተከሰተው ነገር ግልጽ እውቀት ሳይኖር ሲቀር ገበያውን ነው የምትወቅሰው። ይህን የፈጠረው ገበያው ነው ብለህ ስለምታምን ደግሞ ገበያውን የበለጠ ወደ ማጥናቱ ታመራለህ። የበለጠ በተማርክ መጠን ደግሞ የበለጠ ትርፋማ እየሆንክ እንደምትሄድ ማሰብ ትጀምራለህ። በራስ መተማመን እያደገ ይሄድና አንድ ቀን ከሚገባው ገደብ በላይ አልፈህ ወደ ገበያው የምትገባበት ቀን ይደርሳል። እንደገና የከፍተኛ ኪሳራ ሰለባ ትሆናለህ። ራስን ከማደናቀፍ የሚመጡት ኪሳራዎች የሚያደርሱት ኪሳራም ከዚህኛው የሚተናነሱ አይደሉም። ከሚጠቀሱ ምሳሌዎች መካከል መግዛት የሚለውን መጫኛ ፋንታ መሸጥን መጫን ወይንም ከፍተኛ ትኩረት መስጠት በሚገባ ወቅት ራስን በሌላ ስራ መወጠር ናቸው። አንድ ሰው ማሸነፍን የማይፈልግበት ምክንያት ምንድነው? ምክንያቱም ሁሉም ትሬደሮች ማሸነፍ ይፈልጋሉ። ነገር ግን በማሸነፍ ዙሪያ ከፍተኛ ግጭቶች አሉ። በዚህም የተነሳ አንዳንዴ ባህሪያችን ከማሸነፍ ፍላጎታችን በተቃራኒው ሲራመድ እናገኘዋለን። እነዚህ ባህሪያት ከሃይማኖታዊ አስተዳደግ፣ ከስራ ስነ ምግባር ወይንም ከአንዳች አይነት የልጅነት ዘመን ትራውማ ጋር ይያያዛሉ። እነዚህ ግጭቶች አይምሮ ውስጥ የሚከሰቱ ከሆነ የአይምሮዊ ከባቢ ከግቦች ጋር አልተጣጣመም ማለት ነው። በሌላ አባባል ሁሉም የአንተ ክፍል አንድ አይነት ውጤት አይጠብቅም። አንድ የፊውቸርስ ብሮከር አንዴ አስተያየት ሲሰጥ እንደሰማሁት ሁሉም ደንበኞቹ አንድ ቀን የሚያቋርጡ መሆናቸው ታሳቢ አድርጎ አብረው እስካሉ ድረስ ደስተኛ ለማድረግ ነው የሚሰራው። አባባሉ ውስጥ ትልቅ እውነታ አለ። ከምትሰራው በላይ ገንዘብ የምትከስር ከሆነ ገበያው ውስጥ ልትቀጥል አትችልም። ሌላው እውነታ አትራፊም ሆነ ብትቀጥል የገበያውን እውነተኛ ባህሪ እስካልተረዳ ድረስ አንድ ቀን ወደ ኪሳራ ቀጠና መውረድ አይቀርም። መጀመሪያ ላይ አሸናፊ ሆነ በኋላ ወደ ተሸናፊነት የተቀላቀልክ ትሬደር ከሆንክ የተሸነፍክባቸው ትሬዶች በሙሉ የገባሃቸው ለማስተካከል ሁለተኛ እድል ቢሰጥ አሁን ምን ያህል ገንዘብ ይኖር ነበር? ብዙዎቻችሁ ቋሚ አሸናፊ ከሚባሉት ትሬደሮች ተራ እንደምትሆኑ አልጠራጠርም። ኪሳራዎች ሲከሰቱ ምላሽ የሰጠህበት መንገድ ወይንም ምን አይነት ስሜት ውስጥ እንደገባ አስታውስ። ሙሉ በሙሉ ኃላፊነት ወስደህ ነበር? ይህንን ባህሪና አመለካከት እንዴት ማስተካከል እንደምትችል አስበህ ነበር? ወይንስ ከገበያው ውስጥ ያላወቅከውና ለሌላ ጊዜ ከኪሳራ የሚያድን ነገር እንዳለ ተሰምቶ ተጨማሪ ስለመማር ነው ያሰብከው? አብዛኞቹ ትሬደሮች ለመረዳት የሚቸግራቸው አንድ እውነት ገበያው የእኛን የአይምሮ ቅኝት እንደማይፈጥረውና ይልቁንም ገበያው ልክ እንደ መስታወት አዙሮ የሚያሳየን በውስጣችን ያለውን የአይምሮ ቅኝት እንደሆነ ነው። በውስጥ በራስ መተማመን ካለ ገበያው አይደለም ያንን በራስ መተማመን የፈጠረልህ። በውስጥ የፈጠርከው አመለካከት ገበያው በሚገባ ተረድተ ለራስ የሚጠቅምህን ውጤት በሚያስገኝ መንገድ ማሰብ እንድትችል ስለተረዳ ኃላፊነት ሙሉ በሙሉ መቀበል የሚችል አይምሮ ቅኝት ስላዳበርክ ነው። የአይምሮ ቅኝትን ማስቀጠል የቻልከው ያለማቋረጥ በመማር ላይ ስለሆንክ ነው። በተቃራኒው ብስጩና ፈሪ ከሆንክ በአንድም ይሁን በሌላ መልኩ ገበያው በአንተ ላይ ተጽዕኖ እየፈጠረ እንደሆነ በማመን ላይ ነህ። ዞሮ ዞሮ ኃላፊነትን አለመውሰድ የመጨረሻው አስከፊ ውጤቱ ህመምና ተስፋ ማጣት አዙሪት ውስጥ እንድትቀጥል ማድረጉ ነው። ለአፍታ አስብበት። ለራስህ ውጤቶች ኃላፊነት የማትወስድ ከሆነ ምንም የምትማረው ነገር ያለ አይመስልህም። አታድግም፣ አትለወጥም። በዚህም የተነሳ ነገሮችን ሁሉ የምትመለከተው ሆነ ምላሽ የምትሰጠው በተመሳሳይ እይታ ይሆንና ተመሳሳዩን ኪሳራ ማስተናገድህን ትቀጥላለህ። ወይንም ደግሞ ለገባህበት ኪሳራ ሁነኛው መፍትሄ ተጨማሪ እውቀት ማግኘት ነው የሚለውን ታምንና ምንም እንኳን መማር ሁሌም አስፈላጊና ዳባሪ ነገር ቢሆንም ኃላፊነት የመውሰድ ክፍተት ስላለብህ የተማርከው ለተሳሳተ ምክንያት ይሆንብሃል። የተማርከውን ለአንተ በማይጠቅም መንገድ ትጠቀምበታለህ። ሳይታወቅህ የተማርከውን እውቀት ኃላፊነት ላለመውሰድ ትጠቀምበታለህ። በሂደቱም ልታስወግድ የምትሻውን ነገር መላልሰት ትፈጥረዋለህ። ይሁንና ገበያውን ተጠያቂ በማድረግ የሚፈልጉት ውጤት ባለማግኘት ሂደት ውስጥ አንድ ጠቀሜታ አለ። ለጊዜውም ቢሆን ራስን ከመውቀስ ትድናለህ።
ለጊዜውም ቢሆን ያልኩበት ምክንያት ኃላፊነትን ወደ ሌላ ስታዞር ከክስተቱ መማር የሚገባህን ሳትማር ስለምትቀር ነው። የአሸናፊነት የአእምሮ ቅኝት ያለውን አስታውስ። መልካም ውጤት በመጠበቅ ላይ ሆኖ ነገር ግን የትኛውም ውጤት ቢከሰት በጸጋ መቀበል መቻል ነው። በውጤቱ የተነሳ ከሚደርስበት የስሜት ህመም ጊዜያዊ እፎይታ ለማግኘት በሚል ኃላፊነትን ወደ ጎን ስትገፋው በቁስል ላይ የተጣበቀ ፕላስተር እንደመለጠፍ ነው። ለጊዜው ህመሙን የሸፈንከው ቢመስልህም ቆይቶ ህመሙ ተባብሶ ብቅ ይላል። ብዙ ጊዜ ኪሳራ ከማስተናገድ ይልቅ አይን ያየውን ትርፍ አለመውሰድ የበለጠ ህመም የሚፈጥርበት ምክንያት ምን እንደሆነ ጠይቀህ ታውቃለህ? ስንከስር ገበያው ውስጥ ኃላፊነት ልናላክክባቸው የምንችለው በርካታ ጉዳዮች አሉ። ገበያው ትርፍ ሰጥቶ አንተ ሳትወስድ ስትቀር ግን ከራስ በቀር የምትወቅሰው ሌላ አካል አታገኝም። ገበያው ስለፈጠረውም ሆነ ስላልፈጠረው ነገር አንተ ተጠያቂ አይደለህም። ያንተ ተጠያቂነት ያለው በራሴ የትሬዲንግ እንቅስቃሴ ውስጥ ነው። ተምረህ ላወቅከው እንዲሁም ባለመማር ላላወቅከው ነገር ተጠያቂ ነህ። አሸናፊ የሚያደርግህን መንገድ ለመፍጠር ውጤታማው ዘዴ አስተማማኝ የአእምሮ ቅኝት ማዳበር ነው። የአሸናፊነት የአእምሮ ቅኝት ማዳበር መማር የሚገባህን ነገር እንድታውቅ በማድረግ ብቻ ሳይወሰን ምቹና ስኬታማ የሚያደርግህን የአእምሮ ከባቢም ይፈጥርልሃል። አሸናፊ የሆነ የአእምሮ ቅኝት መፍጠር ለስኬት ቁልፍ ነው። የብዙዎቹ ትሬደሮች ችግር አንድም ይህንን አይነት አሸናፊ የአእምሮ ቅኝት ሳይኖራቸው አለኝ ብለው ማሰባቸው አሊያም ገበያው እንዲፈጥርላቸው የሚጠብቁ መሆናቸው ነው። የራስን አሸናፊ የአእምሮ ቅኝት ለመፍጠር ኃላፊነቱ ያንተ ነው። ገበያው ላንተ ሊፈጥርልህ አይችልም። አስረግጬ የምነግርህ የምትፈልገውን ነገር የአእምሮ ቅኝት ራስ ጊዜ ወስደ ካላስተካከልከው በስተቀር የቱንም ያህል የገበያ ጥናት ብሎም ዝግጅት የአእምሮ ቅኝት ቦታ ሊተካው አይችልም። ገበያውን በሚገባ መረዳት ትርፍ ልታገኝ የምትችልባቸው አጋጣሚዎች ለመለየት ይጠቅምሃል እንጂ አሸናፊ የአእምሮ ቅኝት ካላደበርክ በስተቀር ቋሚ አትራፊ ለመሆን አያስችልህም። አንዳንድ ትሬደሮች ብዙ ጊዜ የሚከስሩት ስለ ገበያው በቂ እውቀት ስለሌላቸው የተሳሳቱ ትሬዶችን ስለሚያካሂዱ ነው የሚል ምልከታ እንደሚኖር እርግጥ ነው። ነገር ግን ካለኝ የረጅም ጊዜ ተግባራዊ ልምድ እንደተረዳሁት በርካታ ልምድና እውቀት ያላቸው ትሬደሮች በርካታ የተሳሳቱ ትሬዶችን ያካሂዳሉ። በሁለቱም ጊዜያት ውጤቱ ተመሳሳይ ነው፣ ኪሳራ። በሌላ በኩል አሸናፊ የአእምሮ ቅኝት ያላቸው ግን ስለ ገበያው ምንም የማያውቁ ሰዎች አትራፊ ትሬዶችን እንደሚያካሂዱት ሁሉ ስለ ገበያው ተጨማሪ እውቀት ሲኖራቸው ደግሞ ተጨማሪ አሸናፊ ትሬዶችን ማካሄድ ይችላሉ። ስለ ገበያው ያለህን እሳቤ ከፍርሃት ወደ ራስ መተማመን መቀየር ከፈለክ፣ ውጤቶች ዝብርቅርቅ ካለው ተከታታይነት ወዳለው አሸናፊነት ለመቀየር ከፈለክ የመጀመሪያው እርምጃ መሆን ያለበት ሙሉ ኃላፊነት መውሰድ መጀመር ነው። ከዛሬ ጀምሮ ሁሉንም ነገር በራስ ላይ ተመስርተህ ለመስራት ከወሰንክ ገበያው ተቀናቃኝ መሆኑን ያቆማል። ከገበያው ጋር መታገልን ስታቆም ከራስ ጋር መታገልን ታቆማለህ። ይህ ሲሆን ምን መማርና ምን ማድረግ እንዳለብህ በምን ያህል ፍጥነት እንደሚገለጽልህ ስትመለከት ትገረማለህ። ኃላፊነት መውሰድ የአሸናፊ የአእምሮ ቅኝት የማዕዘን ድንጋይ ነው። ያለፉትን 3 ምዕራፎች ካነበብክ በኋላ እንደ ትሬደር ገበያው ላይ በመቆየት ብቻ እንደ ትሬደር ለማሰብ የሚያስችል ቅኝት ላታገኝ እንደምትችል ትረዳለህ ብዬ ተስፋ አደርጋለሁ። ደጋግሜ አጽንኦት ልሰጥበት እንደወደድኩት ውጤታማ ትሬደሮች ከሌሎች የሚለያቸው ዋነኛው ምክንያት የሚሰሩት ነገር ወይንም መቼ መስራታቸው ሳይሆን ስለሚሰሩት ነገርና መቼ እንደሚሰሩት ያላቸው ምልከታ ነው። ዓላማ እንደ ፕሮፌሽናል ትሬደር ትሬድ ማድረግ ወጥነት ያለው ትርፍ ማስመዝገብ ከሆነ መፍትሄ ያለው ገበያው ላይ ሳይሆን ያንተ ጭንቅላት ውስጥ መሆኑን ከመገንዘብ መጀመር አለብህ። ወጥነት አእምሮ ውስጥ በሚፈጠር የተለየና ለትሬዲንግ በሚመጥን መልኩ በተደራጀ አመለካከት እውን የሚሆን ነገር ነው። የተወሰኑ ትሬዶች ላይ ትርፋማ መሆን በርካታ ሰዎች ትሬዲንግ ቀላል እንደሆነ ሊያሳምናቸው ይችላል። የራስን ገጠመኝ መለስ ብለህ አስታውሰው። የተወሰኑ የሽያጭና የግዢ ትዕዛዞችን በመፈጸም ብቻ ወደ አካውንት መጥተው የነበሩ ገንዘቦችን አስባቸው። ያለምንም ልፋት ባገኘሃቸው ገንዘብ በውስጥ ተፈጥሮ የነበረውን አዎንታዊ ስሜት አስታውስ። በዚያ ስሜት ውስጥ ሆኖ ትሬደር ሆኖ ገንዘብ መስራት እጅግ ቀላል ነው ብሎ ላለመደምደም አስቸጋሪ ነው። ነገሩ እንደዚያ ከሆነ ትሬዲንግ ቀላል ከሆነ በትሬዲንግ የማያቋርጥ ትርፍ ለማስመዝገብ ከባድ የሆነው ለምንድን ነው? ትሬዲንግ ቀላል መሆኑ እርግጥ ከሆነ ገበያው ላይ ለዓመታት የቆዩ ሰዎች ያንን ሁሉ ዕውቀት ይዘው በቀላሉ የማያሸንፉት ለምንድን ነው? በሌላ አባባል ስለ ትሬዲንግ ቀላልነት የሚሰማንና
ትሬዲንግ ውስጥ በተግባር የሚካሄደው ነገር የማይጣጣሙት ለምንድነው? ስለ ትሬዲንግ ማሰብ መልሶቹ ያሉት ስለ ትሬዲንግ ባለ አስተሳሰብ ውስጥ ነው። አስገራሚው ነገር ስለ ትሬዲንግ በእርግጥም እንደሚታሰበው ቀላልና ደስታን የሚሰጥ ሊሆን ይችላል። ነገር ግን ይህ የሚሆነው አመለካከትህ፣ እምነትና የአእምሮ ቅኝትህ ለትሬዲንግ በሚስማሙ መልኩ ሲቀረጹ ነው። የሚመችህን ቃል መርጠህ ልትጠቀመው ትችላለህ። ዞሮ ትርጉሙ ተመሳሳይ ነው። አሸናፊነትና ወጥነትም ልክ እንደ ደስታ፣ እርካታና መዝናናት የአእምሮ ቅኝቶች ናቸው። የአእምሮ ቅኝትህ የእምነቶችህንና አመለካከቶችህ ተረፈ ምርቶች ናቸው። ተገቢው እምነትና አመለካከት ሳይኖርህ ወጥነት ልትፈጥር መሞከር ትችላለህ። ነገር ግን የሚያዝናና ነገር ሳይኖርህ ደስታን ለመፍጠር እንደመሞከር ይሆንብሃል። ደስታን ከውጫዊ ነገሮች ለማግኘት የምትሞክር ከሆነ ዘላቂነት ያለው ደስታን ለማግኘት አስቸጋሪ ይሆንብሃል። ነገር ግን በውስጥ ያለው ከመዝናናትና ደስታን ከመፍጠር የሚያግድ አመለካከት ማስተካከል ላይ ከሰራህ በማንኛውም ሰዓት ደስታን ወደ መፍጠር ለመሄድ አትቸገርም። በትሬዲንግ ቋሚ የሆነ ትርፋማነት መፍጠር ከዚህ ሂደት ጋር አንድ አይነት ነው። ደስተኛ ለመሆን ካንተ ውጭ ባለው ከባቢ ላይ ለመወሰን እንደሌለብህ ሁሉ ትርፋማ ለመሆን በገበያው ላይ መወሰን የለብህም። የእውነት ደስተኛ የሆኑ ሰዎች ደስተኛ ለመሆን ምንም ማድረግ አይጠበቅባቸውም። ስኬታማ የሆኑ ትሬደሮችም ወጥነት ያለው ውጤት የሚያስመዘግቡት ማንነታቸውን በመግለጽ ሂደት ነው። ወጥ ለመሆን ብለው አይሰሩም። ስራቸው ራሱ ወጥነት ነው። ይህ ገለጻ ለመረዳት የሚቸግር ውስብስብ መስሎ ሊታይ ይችላል። ነገር ግን ልዩነቱን በአግባቡ መረዳት አስፈላጊ ነው። ወጥነት ያለው ውጤት ማምጣት ልናደርገው የምንሞክረው ነገር አይደለም። ምክንያቱም ለመሆን መሞከር የአእምሮ ቅኝት ከፍሰቱ ውጪ እንዲሆን በማድረግ ተቃራኒ ውጤት የሚያስገኝ ነገር ነው። ውጤታማ ትሬዶች ቀላልና ብዙ ጥረት የማይፈልጉ መሆን አለባቸው። ቀላል ለማድረግ መሞከር ሳይጠበቅብህ ቀላል ሆኖ መገኘት አለባቸው። ልታገኝ የፈለግከውን ታያለህ፣ ያየውን ትወስዳለህ። በፍሰቱ ውስጥ ስትሆን ለመሆን መሞከር የሚባል ነገር የለም። ምክንያቱም ስለ ገበያው የምታውቀው ነገር ሁሉ ፊት ለፊትህ አለ። ከንቃትህ የሚደበቅብህ ወይንም የማይታይ ነገር አይኖርም። በሌላ በኩል የሙከራ መኖር ገና ያላለቀ ትግል መኖሩ አመለካች ነው። ያላለቀ ትግል ባይኖር ኖሮ ለማድረግ በመሞከር ፈንታ ቀጥታ ታደርገው ነበረ። ከገበያው አንዳች ነገር ለማግኘት እየሞከርክ መሆን ያሳያል። ከገበያው ትርፍ ለማግኘት መሞከር ተፈጥሯዊ አካሄድ ቢሆንም ከስነ ልቦና አንጻር ግን ተገቢ አይደለም። ውጤታማ ትሬደሮች ከገበያው ምንም ነገር ለማግኘት አይሞክሩም። የሚያደርጉት ነገር ገበያው ውስጥ በመሳተፍ ከገበያው የሚገኘውን ነገር ያለምንም ማመንታት መቀበል ነው። በሁለቱ እይታዎች መካከል ከፍተኛ ልዩነት አለ። በምዕራፍ 3 ጭንቅላቶቻችን አካላዊና ስሜታዊ ጉዳቶችን ለማስቀረት የሚከተሉት መስመሮችን ጠቁሜያለሁ። ትሬድ የምታደርገው ከገበያው ለማግኘት ያሰብከውን ነገር ለማሳካት ከሆነ ምናልባት ገበያው የፈለግከውን ነገር ሳይሰጥ ከቀረ ጭንቅላት ውስጥ ምን ይከሰታል? ልታገኝ የፈለግከውን ነገር ሳታገኝ ስትቀር ጭንቅላትህ ራሱ ከህመም ለመጠበቅ ወደ መረጃዎችን ወደ መደበቅና ያየውን መረጃ እንዳላየ ሆነ ወደ ማለፍ ይሸጋገራል። የጭንቅላትህ ዋና ዓላማ ለአንተ ህመም አልባ ከባቢ መፍጠር በመሆኑ ጥቅም የሚያስገኝልህ መረጃ ከገበያው ላይ ለማንበብ እንዳትችል ያደርግሃል። እነዚህ አይነት አማራጮች ደግሞ ካለፉ በኋላ ማስተዋል ስለምትጀምር እንዲህ መሆን ነበረብኝ የሚሉ የጸጸት ሀሳቦች ማመንጨት ትጀምራለህ። ወጥ የሆነ ውጤት ማመንጨት ለመጀመር ስለ ትሬዲንግ ያለ አመለካከት በሚታወቅም ሆነ በማይታወቅ መልኩ ተጽዕኖ ውስጥ የማይቀጥል አካሄድ ሊኖርህ ይገባል። የህመም ስጋት ፍርሃትን ያመነጫል። ፍርሃት ደግሞ 95% ለሚሆኑ ስህተቶች ምንጭ ነው። በተደጋጋሚ ስህተት መስራት የምትቀጥል ከሆነ ወጥነት ያለው ውጤት ማስመዝገብም ሆነ በፍሰቱ ውስጥ መቆየት አትችልም። በተጨማሪ ውጤታማ ትሬደር ሆኖ ለመቀጠል የምታደርገው ጥረት ትግል ይሆንብሃል። ከገበያው ጋር የምትታገል ወይንም ገበያው ከአንተ በተቃራኒው የሚሰራ መስሎ ሊሰማ ይችላል። ነገር ግን ሁሉም ነገር እየተካሄደ ያለው ጭንቅላት ውስጥ ነው። አደጋውን መጋፈጥ ማለት ውጤቱንም በጸጋ ያለ ፍርሃትና የስሜት መናወጥ መቀበል ያካትታል። ይህም ማለት ከገበያው ጋር በሚኖር ግንኙነት በሚፈጥሩት ከፍታና ዝቅታዎች፣ ትርፎችና ኪሳራዎች የአእምሮ ቅኝትህን በሚያዛባ መቀጠል የሚችሉበትን የአስተሳሰብ ዘይቤ መማር ይኖርብሃል። ከአንድ ትሬድ የሚገኘው ውጤት ይጎዳኛል ብለህ የምታስብ ከሆነ በትሬዱ መሳተፍ የሚጠቅም ነገር የለውም። ምክንያቱም ፍርሃትን የምትጠላውን ወይንም
የምትሻሻውን ውጤት ለማስገኘት ወደ መስራቱ መንገድ ይዞ ይሄዳል። ልሰጥህ የምፈልገው የአስተሳሰብ ማዕቀፍ በአሁንነቱንና በፍሰቱ ውስጥ ለመቆየት የሚያስችሉን እምነቶች ሰብስቦ የያዘ ነው። በእነዚህ አመለካከት ውስጥ ከገበያው ምንም ነገር ለማግኘት ወይንም ምንም ነገር ከኪሳራ ለመዳን አትሞክርም። በምትኩ ገበያው አቅርቦልኛል የምትለውን አጋጣሚ በመጠቀም ትሬዱን ታካሂዳለህ። ገበያው ያቀረበውን እድል ለመጠቀም ስትንቀሳቀስ ምንም አይነት ክልከላም ሆነ የማመንታት ሐሳብ ውስጥ አታልፈም። ገበያው ውስጥ ገብተህ እስክትወጣ ገበያው ያሻውን መንገድ ቢከተል ምንም የተለየ ስሜት አይሰማህም። ነገር ግን ገበያው በሂደቱ የሚያቀርብልን መረጃዎች እንደ አጋጣሚ በመጠቀም ተገቢ ነው ያልከውን እርምጃ መውሰድ ትቀጥላለህ። በገበያው ውጣ ውረድ የማይናወጥ የአእምሮ ቅኝት መፍጠር ስትማር ፈተና እዚያ ላይ ያበቃል። ውስጣዊ ግጭት ሲቆም ሁሉም ነገር ቀላል ይሆናል። ከዚያ ነጥብ ጀምረ የአናሊሲስ ብቃት እንዲሁም ሌሎች ክህሎቶችን መጠቀም መጀመር ትችላለህ። ፈተናው ይኸውልህ። አሁን ፍርሃትና ለመረጋጋት ውስጥ የሚከትን ነገር ትተህ ፍርሃት አልባና የስሜት መረጋጋት ወደ ሌለበት ደረጃ የምትሸጋገረው እንዴት ነው? ስትሸነፍ የምታጣው ገንዘብ መሆኑን እያወቅ ልትሳሳት እንደምትችል እርግጠኛ እየሆንክ ሳትረበሽ መቀጠል የምትችለው እንዴት ነው? እንደምትመለከተው ከላይ ያነሳናቸው ስሜቶች በሙሉ ፊት ለፊት ሲታዩ ትክክል የሚመስሉ ናቸው። እነዚህ ክስተቶች እውን የሚሆኑት ከገበያው ጋር ግንኙነት ለመፍጠር በምትሞክርባቸው አጋጣሚዎች ነው። ነገር ግን ሁሉም አይነት አጋጣሚዎች ለሁሉም ትሬደር የሚያጋጥሙ ቢሆኑም መሳሳት፣ መክሰር፣ እድል ማሳለፍ ወይንም ትርፍ አለመውሰድ የሚሉት እሳቤዎች ለሁሉም ትሬደር አንድ አይነት ትርጉም የላቸውም። ሁሉም ሰው ተመሳሳይ አጋጣሚዎችን እንደማይመለከተው ሁሉ የስሜት አይነቶቹም የተለያዩ ናቸው። በሌላ አባባል ሁሉም ሰው ተመሳሳይ ነገርን አይፈራም። ይህ የሚታወቅና ተራ ነገር ሊመስል ይችላል፣ ነገር ግን አይደለም። ፍርሃት ውስጥ ስንገባ የፍርሃታችን መጠን እጅግ ከፍ ያለና እውነተኛ ከመሆኑ የተነሳ ሁሉም ሰው ስሜታችንን የሚያጋራ ሊመስለን ይችላል። ስለማወራው ነገር የሚያስረዳልኝ ትክክለኛ አስረጂ ምሳሌ ላንሳ። በቅርቡ እባቦችን በጣም ከሚፈራ ትሬደር ጋር የመስራት አጋጣሚ ነበረኝ። እሱ እንደሚለው ከመቼ ጀምሮ እባቦችን መፍራት እንደጀመረ አያስታውስም። የሚያስታውሰው ነፍስ ካወቀ ጀምሮ እባቦችን እንደሚፈራ ነው። አሁን ባለ ትዳርና የ3 ዓመት ሴት ልጅ አባት ነው። አንድ ምሽት ባለቤቱ ባልነበረችበት ወቅት ከልጆቹ ጋር ወደ አንዲት ወዳጁ ጋር ለእራት ግብዣ ሄደ። የጓደኛው ልጅ ትንሽ እባብ ነበረው። የጓደኛው ልጅ ለሁሉም ሰው ለማሳየት እባቡን ይዞ ሲመጣ ደንበኛዬ ከእባቡ ለመሸሽ ተስፈንጥሮ በቤቱ የላይኛው ጥግ ተገኘ። በሌላ መልኩ ልጁ ደግሞ በእባቡ በመመሰጧ ከሱ መለየት አልቻለችም። ደንበኛ ያስገረመው ነገር ልጁ ልክ እንደ እሱ እባብ በጣም እንደምትፈራ ያስብ እንደነበረና የነበራትን ድፍረት መመልከቱ ነው። ልጁ እባብ እንድትፈራ ደጋግሞ ቢያስጠነቅቃት ወይንም ቢያስተምራት አሊያም ልክ እንደ እሱ እንድትፈራ የሚያደርግ አጋጣሚ ቢከሰትባት ኖሮ ነበረ ልጁ የሱን አይነት የፍርሃት ስሜት ልትጋረር የምትችለው። በተረፈ በንጹህ አእምሯ እባቡን ስትመለከት የሚኖራት ግብረ መልስ የጉጉትና የመደነቅ ነው የሚሆነው። ልክ ደንበኛዬ ልጁ እባብ ትፈራለች የሚል ግምት እንደነበረው ሁሉ በርካታ ትሬደሮችም ውጤታማ ትሬደሮች ልክ እንደ እሱ መሳሳትን መፍራት፣ መክሰርን፣ አጋጣሚ ማሳለፍን እንዲሁም ትርፍ ሳይወስዱ መቅረትን የሚያስተናግዱ ይመስላቸዋል። በእርግጥ ከተጠቀሱት ስሜቶች መካከል አንዱ ወይንም ሁለቱ ስሜቶች በውጤታማ ትሬደሮች ዘንድ ሊኖሩ ይችላሉ። እርግጠኛ መሆን የሚቻለው ግን በውጤታማነታቸው ላይ አንዳችም አይነት ተጽዕኖ እንደሌላቸው ነው። ፕሮፌሽናል ትሬደር ከብዙሃኑ የሚለዩበት አንዱ ጥበብ ይህ ነው። ሊያጋጥም የሚችልን አደጋ ልክ እንደ ፕሮ ስትቀበለው ገበያው ሊያደርግ የሚችለውን ነገር እንደ ስጋት አታየውም። ምንም የሚያሰጋ ነገር ከሌለ ደግሞ ምንም ፍርሃት አይኖርም። ካልፈራ ደግሞ ድፍረት አያስፈልግህም። ድብርት ውስጥ ካልገባ ማነቃቂያ አያስፈልግህም። እንዲሁ በዘፈቀደ ልንቀሳቀስ እችላለሁ ብለህ የማትሰጋ ከሆነ ምንም አይነት ራስን የመቆጣጠር እርምጃ አያስፈልግህም። እዚህ ጋር ልብ እንድትንልኝ የምፈልገው ነገር አለ። ከላይ የጠቀስኩትን የአእምሮ ስሪቶች ይዘው ወደ ትሬዲንግ የገቡ ሰዎች አሉ ለማለት ያስቸግራል። አሉ ከተባለም በቁጥር በጣም ጥቂት ናቸው። በተረፈ አብዛኛው ሰው ከላይ ስንጠቅስ እንደቆየ ነው ጀማሪ ትሬደር ባለፈበት መንገድ ነው የሚያልፈው። መጀመሪያ ስጋት አልባ እንሆናለን። ከዚያ ወደ ፍርሃትና ተስፋ መቁረጥ እንገባለን። ቀጥሎ ፍርሃታችንን ለመቆጣጠር እንሞክራለን። ከዚያ አዙሪት ወጥተን ወደ ውጤታማ ትሬደር የሚያመሩ ሰዎች ኃላፊነት መውሰድን የተማሩና ፍርሃታቸውን ያሸነፉት ናቸው።
ብዙዎቹ ትሬደሮች እዚህ አዙሪት ለማውጣት እንደ መነሻ የሚሆናቸው የሚያስተናግዱት ከፍተኛ መጠን ያለው ኪሳራ ሊሆን ይችላል። የኪሳራ መጠኑ በጣም ከፍተኛ ከመሆኑ የተነሳ ከዚያ በፊት ስለ ትሬዲንግ የነበራቸውን እሳቤ ከስሩ ይነቅለዋል። ይህም አዲስ አይነት መንገድ ለመከተል ያግዛቸዋል። ያንተን ጉዞ በተመለከተ እነሱ የሚሄዱበት መንገድ ያን ያክል ጠቃሚ አይሆንም። ምክንያቱም ለውስጣቸው እነሱም ልብ ብለው አስተውለው ያደረጉት ነገር ላይሆን ይችላል። የብዙዎቹ ለውጥ ጭንቅላታቸው ውስጥ አዎንታዊ አመለካከትና የአእምሮ ቅኝት ተፈጥሮ እስኪያገኙት ድረስ ያላስተዋሉት ነው። ለዚህም ነው ከስኬታማ ትሬደሮች መካከል በጣም ጥቂቱ ብቻ የስኬታቸውን ትክክለኛ ምንጭ ማብራራት የሚችሉት። ዋናውና ጠቃሚ ነገር ልክ እንደ ፕሮፌሽናሎቹ ማሰብና መተግበር እንደምትችል ሙሉ እምነት ማሳደር ነው። ከአእምሮ ከባቢ ጋር መናበብ። አሁን የምናደርገው ነገር ልክ እንደ ፕሮፌሽናል ትሬደር ለመሆን ከአእምሮ ከባቢ ጋር በመናበብ ስጋቱን ሙሉ በሙሉ መቀበል መጀመር ነው። እስካሁን ሳወራ የነበረው ነገር ሁሉ ወደ ተግባር ለመግባት እንድትችል የሚጠቅምህን ዝግጅት እንድታደርግ የሚጠቅም ነው። አሁን በምናልባቶች ላይ የተመረኮዘ አስተሳሰብ ስለመያዝና በዚያ ውስጥ እድለኛ ለመሆን የምንችልበት የአስተሳሰብ ማዕቀፍ አስተምርሃለሁ። በዚህ አዲሱ የአስተሳሰብ መንገድ ከገበያው ጋር አዲስ አይነት ግንኙነት ስለመፍጠር ትማረበታለህ። ገበያውን እንደ አስፈሪ ነገር ከመቁጠርና ግንኙነታቸውን የትርፍና የኪሳራ ብቻ አድርጎ ከመመልከት ያለፈ ስለማድረግ እንማራለን። ስጋት ወለድ ህመም ሲጠፋ ፍርሃት እስከ መጨረሻ ይጠፋልሃል። ፍርሃት የሚያመጣባቸው ስህተቶችም በዚያ ይጠፋሉ። የሚቀርህ አእምሮ ያለው ነገር በትክክል ማየት የሚችልና ባየው ነገር ተመርኩዞ እርምጃ የሚወስድ ይሆናል። ወደዚህ ጭንቀት አልባና ፍርሃት የለሽ የአእምሮ ቅኝት ለመሸጋገር የተወሰኑ ስራዎች ያስፈልጉታል። ነገር ግን እንደምታስበው አስቸጋሪ አይሆንም። ምናልባትም ይህንን መጽሐፍ አንብበህ በምትጨርስ ጊዜ የብዙ ችግሮቻችን መፍትሄዎች ምን ያህል ቀላል እንደሆኑና ጭንቅላታችን የሚሰራበት መንገድ ልክ እንደ ሶፍትዌር ኮድ መሆኑን ትገነዘባለህ። በሶፍትዌር ኮድ በትክክል የተጻፉ ከ1000 በላይ መስመር ኮዶች ኖረው ምናልባት በአንደኛው መስመር ላይ ከመስመሯ የወጣች ወይንም በትክክል ያልተጻፈች አንዲት ሆሄ ብትኖር ምናልባት የሶፍትዌሩን አጠቃላይ አገልግሎት ልታስተጓጉል ትችላለች። ተመልከት፣ መፍትሄው ቀላል ነው። ልክ ያልሆነችውን አንዲት ሆሄ ማስተካከል ነው። ከዚያ ሁሉም ነገር በትክክል ይሰራል። ነገር ግን ችግሩ መኖሩን ማወቅም ሆነ ችግር ያለበትን ቦታ ለይቶ ማወቅ ራሱን የቻለ እውቀት ያስፈልጋል። ለትሬዲንግ ተገቢ የሆነውን የአእምሮ ቅኝት በተመለከተ አብዛኛው ሰው ከእሱ በሆነ ያህል ሳይኮሎጂካል ርቀት ላይ ነው የሚገኘው። በሌላ አባባል ሁሉም ሰው የሚጀምረው የሆነ አይነት ችግር ባለበት የአእምሮ ኮድ ነው። እዚህ ጋር እርምጃ ወይንም ተመሳሳይ ገለጻ የምንጠቀመው የሳይኮሎጂካል ርቀትን ለመለካት ነው። የሳይኮሎጂካል ርቀትን ለመለካት እንጂ አካላዊ ርቀትን ለመለካት እንዳልሆነ ልብ በል። ለምሳሌ ለትክክለኛው የአእምሮ ቅኝት አንድ እርምጃ ርቀ ነው የምትገኘው ብል ስለ ትሬዲንግ ካለ ምልከታ መካከል አንዱ ወይንም ሁለቱ ትክክል አይደሉም ለማለት ይሆናል። እንበልና ይህንን መጽሐፍ በመታነብበት ጊዜ የነበሩት ክፍተቶችን ተረድተሃቸው ብለህ አእምሮ ውስጥ እርማት አካሂደ ትክክለኛውን የአእምሮ ቅኝት አዳብረ ሊሆን ይችላል። እንደዚህ አይነቱ ሁኔታ ሲከሰት ዓለምን ወይንም አንድን ጉዳይ በተለየ መንገድ ማየት እንጀምራለን። እይታ አዲስና የሚያስገርም ይሆናል። ይህን ነገር ለምን ቀደም ብዬ አላወቅኩትም? ይህንን ያህል ጊዜ ፊት ለፊቴ ነበርኩ፣ እንዴት ተደበቀብኝ? ቀላል ከነበረ እንዴት አልገባኝም ነበር? የመሳሰሉትን እንላለን። አዲስ እውነታ መኖር ስትጀምር ለተወሰኑ ጊዜያት ቀድሞውኑም ይህ አዲስ እውነታ ከኛ ጋር የነበረ መስሎ ይሰማናል። ከተወሰኑ ጊዜያት በኋላ ግን ያለፈውን አይነት ሰዎች የነበረን መሆናችንን ራሱ ማመን አንፈልግም። ለማሳጠር ያክል ምናልባት እስካሁን ባለው ሂደት ውጤታማ ትሬደር ለመሆን ምን ያህል ለውጥ እንደሚያስፈልግ ተረድተው ይሆናል። ነገር ግን ስለ አንድ ነገር እውቀት አግኝታል ማለት የአስተሳሰብ አካል ሆኗል ማለት አይደለም። ስለ አንድ አዲስ ነገር መማርና በሐሳቡ መስማማት ብቻውን አምነህበት በውስጥ እንዳኖርከው አያሳይም። ለምሳሌ ቀደም ብዬ ያነሳሁትን እባብ የሚፈራ ደንበኛዬን እንመልከት። ሁሉም እባቦች አደገኞች እንዳልሆኑ በእርግጠኝነት ያውቃል። እናም አደገኞቹን አደገኛ ያልሆኑት ለመለየት የሚያስችለውን ትምህርት መውሰዱ ግን አደገኛ የሆኑትን እባቦች መፍራቱን እንዲያቆም አያስችለውም። እናም አደገኞቹን አደገኛ ካልሆኑት ለመለየት የሚያስችለውን ትምህርት መውሰዱ ግን አደገኛ የሆኑትን እባቦች መፍራቱን እንዲያቆም አያስችለውም። እባብ መፍራቱና አደገኛ ያልሆኑትን እባቦች ለይቶ ማወቅ መቻሉ ጎን ለጎን ጭንቅላቱ ውስጥ ይቀመጣሉ።
አደገኛ ያልሆነ እባብ ይዘህለት ብትቀርብ እባቡ አደገኛ እንዳልሆነ መለየት የሚችል ቢሆንም ከመፍራት አይመለስም። ይህ ማለት ቀሪውን ዘመን በሙሉ እባቦችን እንደፈራ ይቀራል የሚለው ማሳያ ይሆናል ወይ? እንደዚያ የሚሆነው ከፈለገ ብቻ ነው። በእርግጥ የፍላጎትም ጉዳይ ነው። ፍርሃቱን ማስወገድ በእርግጠኝነት የሚቻል ነገር ነው። አንድን ስራ ወደፊት ለመግፋት ደግሞ በቂ አነሳሽ ነገር ወይንም ማነቃቂያ ያስፈልገዋል። ብዙዎቻችን ከፍርሃቶቻችን ወይንም ከተዛቡ አመለካከቶቻችን ጋር ነው የምንኖረው። ለመቀየር የሚጠይቀውን ስራ ላለመስራት ነው። በዚህ ምሳሌ ላይ የሚጋጨው ነገር ግልጽ ነው። ትሬዲንግ በተመለከተ ብዙ ጊዜ የሚኖሩት ግጭቶች ከስጋትና ኃላፊነት ጋር የተያያዙ ናቸው። የሚጋጩት አመለካከቶች በቀጥታ ለመለየት አስቸጋሪ መሆኑ አጠቃላይ ሂደቱን ፈጣን እንዳይሆን ሊያደርገው ይችላል። ነገር ግን እርስ በርሳቸው የሚጋጩ እምነቶች ብቻ አይደሉም ብቸኛ ችግሮቹ። በአባባል ደረጃ ስጋትን እጋፈጣለሁ እያለን ግን አድራጎቶቻችን በሙሉ ተቃራኒውን የሚያሳዩ ይሆናሉ። የሚጋጩ እምነቶችና ወደ ተግባር የሚቀየሩ ንቃቶችን የአይምሮ ሶፍትዌራችን ውስጥ ያለውን የተሳሳተ ኮድ የሚያመለክቱ ናቸው። ያ ኮድ ትኩረት ለማድረግ የምትችልበትን ችሎታ ሰጥቶ ከግብ እንዳትደርስ የሚያደርግ ነው። ኮዱ በተመሳሳይ ሰዓት አንድ እግርህን ነዳጁ ላይ ሌላው እግርህን ደግሞ ፍሬኑ ላይ እንዳደረክ አይነት ስሜት ነው የሚፈጥርብህ። ያ ኮድ ደግሞ መታረም አለበት። ወደ ትክክለኛው የአይምሮ ቅኝት መምጣት አለብህ።